ሙስሊሞቻችን ብለው ይጠሯቸዋል። ግን ምንድነው እዚህ ጋር ሂክማው ጥበቡ ምንድነው ነው? ወይስ የአላህ ስም እንዳይቆሽሽ ነው? በሽንቱ የአላህ ስም ይቆሽሻል። ለአላህ ስም ተጠንቅቆ እነሱ ግን ንጽህናቸው የሚጠብቁት በምንድነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድነው? በምራቃቸው ነው የሚያጥቡት። ይሄ ኃይለኛ ጥበብ ነው። ኃይለኛ ጥበብ ነው። ኦልራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚከሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንቀር ይበል። አንድ አምላክ ሳቢት እንኳን ደህና መጣ ናችሁ። አለን ይመስገን። የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ኦልራይት ሱናን አናሳይ 51 22 አንዴ ክፈተው ክርስቲያን 26 የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። ነሳይ 51 26 ግን አንድ የሚቀቡ ሽቶ አላቃለሁ። ችኛውን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች? ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን ነው አሁን የምናየው። እና ኢሳይያስ 51:26 ላይ አላሻሪ እንደተረከው ይላል The messenger of Allah said የአላህ መልእክተኛ እንደዚህ ብሏል። Any woman who puts on perfume then passes by a people so that they can smell her fragrance then she is an adulteress. የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ አምላክ ዘማዊ ነሽ። ስለዚህ ሙስሊም ሴት እያልካን ነው። ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉትም አይቀበሉትም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲስ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? የሀባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው። የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት እንዲህ ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። እንደዛ ብሎ ነገር የለም ብሏል። ሽቶ ተቀባች ማለት በቃ አይቻልም፣ ዘማዊት ነች፣ ወንጀል ነው ብሎ የለም፣ አይቻልም። በነገራችን ላይ ሽቶ የሙሐመድ የሚወዳቸው 3 ነገሮች አሉ ተብሎ ይታመናል በእስልምና። ሽቶ፣ ሴትና ምግብ አይደል? ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል?
አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ የሚቀቡ ሽቶ አለ እኮ ሙስሊም 23:32 አንዴ ክፈትላቸው። የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣለህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብታል ቶኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ። ክፈትለት። እሺ ኦራይት እጮኛ ይህንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዞ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው። ስትሄድ ሽቶ ደግሞ ተተቀባይ ዘማዊ ነ ዘማዊ ደግሞ ህጉ ምንድን ነው? ሁክሙ ምንድን ነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ ኡሙ ሱለይም reported that Allah's messenger visited her house and took rest and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱለይም ወደምትባል ሴት ሄደና ቤቷን ማረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩም ላይ ቆዳ ነገር አረገችለት በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችሁ። አላህስ ሜሴንጀር ሰይድ ከዛ በኋላ የአላህ መልእክተኛ እንደዚህ አለ። ኡሙ ሱለይም what is this? ኡሙ ሱለይም ይሄ ምንድነው አላት። she said it is your sweat. ይሄ ያንተ ላብ ነው። which I put in my perfume. በሽቶዬ ውስጥ ያስቀመጥኩት። Allah's apostle sweated in cold weather when revelation descended upon him ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ውጪ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ከዛ ምን ታደርጋለህ? ትቀባለህ። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33 አንዴ ክፈተው። ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት የምትችለው ምንድን ነው? የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተቀባይ ዘማዊት ነች፣ ጋንም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። ቀጥል ክርስቲያን። ያ ናሬትድ አቡ ቡርዳ እንደተረከው ማይ ፋዘር ሴድ ቱ ሚ አባቴ እንደዚህ አለኝ ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ወር ኢን ዘ ሜሴንጀር ኦፍ አላህ ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ ኤንድ ሬን ሃድ ፎልን ኦን አስ ዝናቡ ሲዘንብብን ዩ ውድ ሃቭ ቶት ዛት አወር ስሜል ዋዝ ዘ ስሜል ኦፍ ዘ ሺፕ ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ ሙሐመድ ዝናብ ሲዘንብበት ምን ይሸታል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ
ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የመሐመድ ሚስቶች በግበግ ነበር የሚሸቱት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸተው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸታለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ይገማል። ግማቱ በግበግ የሚሸት ነው። ስለዚህ የሙስሊም ሴት ሽቶ መቀባት ትችላለች? የሙስሊም ሴት ሽቶ መቀባት ትችላለች ወይ? ሽቶ ተቀብታ መውጣት ትችላለች? ኦኬ። በጋብቻ በሱና የመሐመድ የምትከተሉ ከሆነ የባሎቻችሁን ላብስ ትቀባላችሁ? የባሎቻችሁን ላብ ነው የምትቀቡት ሴቶች፣ ወይንስ ቅባት እየተቀባችሁ የሚሸት ነው የምትወጡት? የነቢያችሁን ሕግና አስተምሮ ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት፣ ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንዱ አምላክ አሁን መልስ። ጥሩ ነው። ጥሩ ሽቶ ይቀባሉ አይደል? የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሲሸቱ ነው የማውቃቸው። ኦኬ። ስለዚህ ዘማዊ ናቸው እያልከኝ ነው? እኔ አላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸታት ሽቶ ተጠቀባች ዘማዊ ነች ይላል ሐዲሱ። መሐመድ ተሳስቶ ነው? ከሁለት አንዱ ተሳስቷል። እንግዲህ ኦኬ። መሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳሰው ነው ማለት ነው? እንደ አይደለም ግን ያው ያ የችኛው እየተቀባሽ ካልሆነች እሱ ተሳስቷል ማለት ከራሱ የሚናገር ነው ባልም። ስለዚህ መሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ያልተናገርኩም እንደሱ አስማማልኛ ካረ እኮ በቃ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ እያዝልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ጥሩ ከሸተተች ሌላው ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ውሃ ሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምን ማለት ነው? ልብሷን ብላ በምራቅ ፔሬዷን የምታጥብ ሴት፣ ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አርግስ። የነቢዩ ሚስት አሁን አስባት፣ የነቢዩ ሚስቶች አስባቸው ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ በቃ ማንም የሚወዳደራቸው የለም በንጽህናም በሃይማኖቱም በሁሉም ከተባሉ ሲያስማማልኝ አስማማልኝ። ያሂ እኔ ምን ብዬ አስማማው? እስኪ ሌላ ሰው ጠይቅ። እኔ ከበረኝ ምስል ይዛል የሚለው ታች ላይ አስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነቢዩ ሽቶ እሱን ተቀብተው ገዝቶ ሌላ ከለው ቀጥል ክርስቲያን
አላቸው ወይ ሎሽን የሚቀባሉ ጭራሽ እንዴ? ያው ሎሽን የሚቀባሉ የሙሐመድ ሰሃቦች ሎሽን የሚቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ። ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋይድ ኡርዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡርዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት፣ ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል። እንግዲህ ሶሪ፣ በጣም ሶሪ፣ በጣም ይቅርታ እና ሽንት ቤት ይገባል መሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉ ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል። እጁን ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ሲመታው ዝናብ ከዘነበለት ልብሱን ያወላልቃል። በግም ይሸታል፣ ያልበዋል። በቀዝቃዛ ወቅት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ የሱን ላብ በቀዝቃዛ ወቅት ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አህቱ ሲል መሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? የኢማን ግማሽ የምትሉት ይህንን ነው? ይህ እናንተና ሴሊ ከሸተተች ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ ንጹዎቹ ልዩዎቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ መሐመድ ስፐርሙን በእጁ የሚፈተግለት ላውል የሚያይ እናንተ ናችሁ። እኛ ንጽህና ያስተማራችሁን። አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት አስተማር። ምን አይነት እሺ፣ ሳቦቹ የመሐመድን አክታ ይተባበሱታል አይተባበሱትም? ብሽሽቅና ያስቀም ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራም። እሺ ሶሪ፣ እንደ አንተ ነው እኮ ሰካራም ነው። ክርስቲያን ሰካራም ነው፣ እኛ እናውቃለን። እኛ እሺ፣ ችግር የለውም። የመሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ተኩሱ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። አረበና ምን አደረኩሽ? ቲቸር ጋይድ አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታ ታደርጋለህ። እንተ እበት አንተም እኮ አብረን ነው ያለ ስድቡን ይብቃ። እኔ ልማር ነው የገቡት። አትናገር። ትስቃለህ አንተ እዚህ ጋር እየሰደበህ አንተ ትስቃለህ። ዶንቆሮ ጫትን ሂድና ፈትፍጥ አንተ ቅማላ። ሃይማኖት ነው የሚሳደበው። እንዴት ነሽ? አይቲ ታዲያ ምን ላድርገው? ለሰኩሰ የእኛ ነው እንዴ? ኧረ በእናትህ ቆይ አንዴ። ታዲያ በቃ መልስ ካለ አይደለም የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ትለቃለህ እንዴ? እሺ በቃ አንዴ በቃ እውቀት ካለ በእውቀት እንትን አለ። ምንድነው እንደሚያንጨራጭር ሰውዬ? ተረጋጋ፣ ውሃ እየጠጣክ። እውነት ነው።
ውሃ ጠጣ አንተ አጠገብ ላይ ውሃ ካለ ጠጣ። ቆሻሻዎች እዚህ ጋር ብንገቡ ሙስሊሞች ያንዳንዳ ቡሽቲ ነው እንዴ የምትሆነው? አትበሳጭ መልስ። ወደድክም ጠላክም ጀግና ከሆነ ተጦሮ አለ። አሁን መልስ የተጠየቀው መልስ። እናቴ ወልዳለች እና ነቂ እናቴ ወልዳለች ያያያለው። እኔስ በደንብ አስተውሉ። ሰላም እንዴት ናቸው? ቃል የተረጋጋ በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የሙሐመድ ሚስቶች ፔሪዳቸውን እላቸው ላይ ያሉ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳቦቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የሙሐመድ ሚስቶች ሳቦቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። ሙሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን ሚለው ማስረጃውን አሁን አልከውን የተናገርከው ምን ሚለውን ሳይሆን አሁን በአፍ ያለው የሙሐመድ ሳባ ሚስቶቹ የሙሐመድ ሳባ አሚን ሚስቶቹ ፔሬዳቸውን እላቸው ላይ አይተው በምራቅ አይደለም የሚያጥቡት። በጥያቄ ላይ ጥያቄ ታደርጋለህ አንተ እኮ። እሺ ክፈትልን። በማስረጃ አሳየው። ይኸው ወደ አማርኛ ቀይረሽ ወደ አማርኛ ቀይርለት። ሐዲሳችሁን በአማርኛ አስተርጉሙ ፕሊስ ሙስሊሞች። በአማርኛ የተተረጎመ ቀን አንድም ኢትዮጵያ ላይ ሙስሊም የሚቀር አይመስለኝም። አሁን ለጊዜው እየሸወዷቸው ያሉት ሐዲሳቸውን ባለማወቃቸው ነው የተጠቀሙት። ኡስታዞቻቸው ውሸታም ስለሆኑ ኦልዌይስ በመዋሸት አንቀውዘዋቸዋል። ተከታዮቻቸው ደግሞ ስለማያውቁ የኡስታዝን ማንሳት ሲሆን እዚህ ያለው አዳም ዘሽ ራን ሲደርስ ትመልሳለህ። ኦኬ እሺ ይታያል። አይ ቲንክ እሺ ሙጃሂድ እንዳስተላለፉት አይሻ እንዲህ አሉ ይላል። ከኛ ከነብዩ ሚስቶች ማለትም ከነብዩ ሚስቶች ለአንዷ የወር አበባ የምታይበት አንድ ልብስ ብቻ እንጂ አልነበራትም። በልብሱ ላይ የደም ጠብታ ካረፈበት በምራቋ ታርሰውና በጣቷ ፈትጋ ታስወግደው ነበር። ኦኬ ፔሬድ የሚያዩበት ስንት ልብስ ነበራቸው? ለእናቱ የነቢዩ ሚስቶች ፔሬድ የሚያዩበት አንዲት ልብስ ነበረች። እዛ ላይ ፔሬዱ ጠብታ ሲያርፍበት ብላ በጣቷ እንደዚህ ነው የምትለዋል። አንድ ሁለተኛ እንቀጥል። የሙስሊም ሴቶች ሽቶ መቀባት ይችላሉ? አሳየኝ። እሱ ነው ማረጃው። ቀጥል። ምን ችግር አለ? ቆይ ተረጋጋ። አንተ ተራ ሲደርስ ታወራለህ አንተ። ኦኬ ወደ አማርኛ አድርግለት። ሽቶ መቀባት ዘማዊት ነው የሚያደርጋት። ስለዚህ ሽቶ ተቀብታ መውጣት አትችልም። የሚሸት ነገር ምንም ተቀብታ መውጣት አትችልም። ወንጀል ነው። ግን አንድ የሚቀቡት ሽቶ አለ። እሱን እናየዋለን። እናየዋለን። እሱ ሎሽን እና ቀደም አወጣን። መሐመድ አክታውን ነበር እንደ ሎሽን የሚቀቡት። አክንትፍ ሲል ሮጣው ይዙና እሱን ይቀቡታል ይላል። ግሪስሊንግ ትላለች። አይፈቀድም መሰለኝ። ይቅርታ አድርጉልኝ። እኔ አይደለም ያልኩት። ከሸተት አይቻልም። የሚሸት ከሆነ የሚሸት መቀባት በፍጹም አይቻልም። ኦኬ የማይሸትበት እኮ አንተ መጀመሪያ እኮ መጠየቅ አለብህ። ለምንድን ነው ሽቶ ተቀብቶ የማይወጡት ብለህ መጀመሪያ ማወቅ አለብህ። እሺ ሽቶ ለምንድን ነው ተቀብታችሁ ማወጡት? ማንወጣው ተቀብተን ማንወጣው ተቀብተን ማንወጣው እኛ ለወንዶች ለኛ ለባላችን ተቀብተን ተውበን ቤታችን ውስጥ እንደፈለገን መሆን እንችላለን። ግን
እንወጣኛ ለሌላ ወንድ አቅርበን ሽታችንን ጠረናችንን ለወንድ ብቻ ነው እንደ የምትለብሺና ሽቶ የምትቀቢ ለራስሽ አትቀቢም እንደ እኔ ቆንጆ እንደ ሻወር ገብተሽ ሎሽን ግሊሲኒ መቀባታችን እንግዲህ ለራሴ በራሴ መኪና አለኝ የራሴ መኪና ምግብ መሽተት አለብሽ ግዴታ አዎ ነይ ንገሪሽ ለምንድን ነው ምግብ የሚሸተው ሰዎች አሁን ቆይ ካልተቀባው መውጣት አልችልም ፎዚ አሁን ወደ ገባ ወጣሽ ማለት ነው እንበል ስታልፊ ወንዶች ባሉበት ሰፈር ስታልፊ ደስ የሚል ሽቶ ደስ የሚል ቅባት የሚሸት ተቀብተሽ መውጣት ትችያለሽ አይቻልም ስለዚህ የሚገማ ነገር ነው እንደዛው እየገማሽ ነው እንጂ ማለፍ ያለብሽ ቆንጆ ሽታ የሚቀጣት ለምንድን ነው ሲጀመር ማለት ነው ሙስሊም አይገማም ለምን ብትለኝ ሁሌ ይታጠባል አንድ ቆይ ግን ጥሩ መሽተት የለብሽም አይደለ ልንገርክ አንተ ታጥበክ ንጹህ ከሆንክ ሽቶ ምን ይሰራል ሽቶ የምትቀባው መልካም እሺ እናዋለን አንድ ሁለት ነው ልንገርክ ሁለት አዳምጪ አንዴ ሁለት እኛ ደግሞ ተረጋጊ ቆይ አንሸትም እኛ ለምንድን ነው አዳምጪ ፔሬዲሽን አይሻን ትከታያለሽ የነብዩ ሚስቶች ፈለግ ትከታያለሽ እነሱ ምሳሌዎችሽ ናቸው ላንቺ ወጣች የኔ እናት የድሮና አሁኑ ማያያዝ ሳይሆን ቃይ ኔቨር ተራጠብቅ የድሮና አሁኑ ካልክ ምርጡ እስልምና አሁን ነው እያልከን ነው የድሮዎቹ አልፎባቸዋል እያልከን አላልኩማ አይ አልክ የድሮና አሁኖቹ የሚባል እስልምና ካለ አይሻ ብለን እንዳወራኩን አይሻ እኔን ተከተሉ እንደዚህ የምትለውን ተከተሉ የምትለውን ታሳይናል ስለዚህ አይሻ ለእናንተ ምሳሌ አትሆንም የድሮውን ነው የምትከተለው አንተ ሰውዬ ወላሂ ይቅርታ አድርጊልና ሀዩ አንቺ ሙስሊም አይደለሽም ፖለቲካ ለመስራት እንዳትሞክሪ አልፈልግማ አንዳንዴ ሙስሊም አይደለሽም ነው አንቺ ዝም በይ ለእናቱ ምን አልክ ከነ ጭራሽ መቀባት አይቻላትም ይላል ተቀብተ ወደ ለምሳሌ ወደ ውጭ በወጣች ቁጥር ማለት ነው ወንዶች ሊሰሰቱ ይችላሉ ማለት ነው እንግዲህ ገቤትም ሴት ልጅ መቀባት አይቻላትም ብሎ የዘጋው ነገር አለ አንተ በሽቶ የምትሳሳት እንትን ነህ እንዴ እንስሳ አይደለህ አንተ ገና ለገና ሽታ ሸተተ ብለህ እኛው ሰው ነን የሚጠይቀው ያንተ ነው የሚጠይቀው ለምንድን ነው መልስ የሚሰጠሳ ችግር የለውም ያው ችግር አለው ማሪው ነኝ እሺ ዘበኛው ስለሆንኩኝ መልስ መልስላት አሉ ዘበኛው ነኝ እሺ መልስላት እሷ ኔቨር ጣልቃ ብገባ ከሆነ ተራንሳ ሳይሰጥ ትወርዳለህ ክርስቲያኗ ወርደው ጣልቃ የሚገባ ከሆነ ቀጥል በእናቱ እሺ ማለት የሙስሊም ወንዶች እንስሳ ናችሁ እንደገና ለገና ሽቶ ከሸተታችሁ ቆንጆ ነገር ቆንጆ የሚሸጥ ካያችሁ ስሜታችሁ ግንፍል የሚል እንዴት የሙስሊም ወንዶች እንዴት እንስሳ ናቸው ለምን ትላለህ ወንድ ነው ሁሉም ወንድ ምንድነው ስለዚህ ሴት ሙስሊም ወንዶች እንስሳ ናቸው ከማለት በፊት በትክክል አስረዳኝ ስለምሳሌ ወንድ ልጅ በጠቃላይ እኔ ወንድ ልጅ አንተ ክርስቲያን ምንም ሴት ልጅ ካየ ትሰሰታለህ መቼም እኔ እንስሳ አይደለሁም ሴት ባየሁ ቁጥር ምሳሳተው ኮቴዋን ከሰማሁ ሽታ ከሸተተኝ ሴት ልጅ ላይ ምሳሳት እንስሳ አይደለሁም እኔ ተገላልጣ መቴት ከሆነ ትሰሰታለህ መቼም አንተ ትቀባለህ አንተ ቆንጆ ሽቶ ትቀብተህ ፏ ብለህ ትወጣለህ እሷ ግን ቆንጆ ሽቶ መቀባት የለባትም ሽቶ መቀባት የለባትም ተተቀባይ ዘማዊ ነች ምንድነው መቀባት ያለባት ኦኬ የሙሐመድ ሚስቶች ዘማዊ ስለሆኑ ነው ሰዎችን ያሳስታሉ ማለት ነው የሙሐመድ ሚስቶች ሙሐመድ ሚስት ማግባት ይችላል ሌላ ሰው ማግባት ሙሐመድ ሚስት ማንም ማግባት አይችልም ይላል አልቁርአኑ ታዲያ ለምንድን ነው የሱ ላቡን የሚቀቡት ሽቶ አይቀቡም እንዴ ነው ወይ
የሙሐመድ ሚስት እንቀማው እያሉ ያስባሉ ማለት ነው። ሰሃቦቹ ላቡን ይቀቡ ነበር። አሳየው። የሙሐመድ ሚስቶች የሚቀቡት ላቡን ነው። እንዳይቀሙት ፈርቶ ነው እንትን ብለው ነው ላብ የሚቀቡት። ላብ ለምን ነው የሚቀቡት? ምን ይጠቅማቸዋል? ተናገረ እኮ ሴት ልጅ ኃይል አላት ታውቃለህ። ስለዛ ለወንድ ልጅ የተፈቅዶ ለሴት ልጅ ያልተፈቀደላት ማለት ነው። ሴት ልጅ ተቀባብታ ምን ብላ ከወጣች ወንዶቹን በጣም ትንትላለች። በዛ ምክንያት ነው እንግዲህ። እሺ አሁን ላይ ሴቶቹ የሙስሊም ሴቶች አይቀባቡም ወይንስ ይቀባባሉ? አሁን ለምሳሌ ሙሉ ልብስ ለብሳ ታጥባ ፏ ብላ ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች ሳትጠቀም ማውጣት ትችላለች። ለምሳሌ ሽቶ ይቀባሉ አይቀቡም? የሙስሊም ሴቶች አሁን ሲወጡ እኔ እነሱን ሲቀቡ አላየሁም። እኔ አይምሮህ እየታገለ ስትራግል እያደረከ ነው። ይቀባሉ። የሱናውን አይከተሉ፣ የነብይን አስተምሮ አይቀበሉትም። ያለፈበት ኋላ ቀር ሽቶ ሻጮችም ሽቶ ተቀብተው እነሱ ናቸው። እንደውም ከነሱ በላይ የሚቀባ እንደውም የለም። ታጥበውበት ነው የሚወጡት። እኔ ብዙ ሙስሊም አብሬያቸው እንትን ያልኩት አለ። ብዙ ማቃቸው አሉ። የሙስሊም ሴቶች በጣም ነው የሚቀቡ ሽቶ የሚቀቡት እኮ። እሱም አሁን ለምሳሌ ክርስቲያኖችም እኮ ሴቶች ያው ሙሉ በሙሉ ለምሳሌ ክርስትና ያልፈቀደው ነገር እኮ አድርጎ ይወጣሉ። ለምሳሌ ራስህን ተናገር፣ ስለ ራስህ አውራ፣ ለእናቱ ስለ ራስህ አውራ። በእናንተ ተገላልጦ መሄድ ይቻላል? አሁን ለምሳሌ እሱን ሌላ ጉዳይ ነው። አሁን ሽቶ ላይ አውራ፣ ሽቶ ላይ አውራ። ጥያቄ ካለ ሽቶ ላይ አላወራችሁም እኮ እናንተ ወደ ሌላ ገባችሁ። ሽቶ ውስጥ እኮ ነን ያለ ነው። ተቀብቶ መሄዳሉ አይቀበሉትም አልክ። አይቻልም ማለት እያልኩ ያለሁት ምንድነው? እሱ ስለዚህ እያገናዘብክ ነው። አንተም በአንተም ሃይማኖት ልንገርህ፣ ሴት ልጅ ተገላልጠ መሄድ አይቻልም አይደል? ስለዚህ አንተም ተገላልጦ እየሄዱ ነው። አንተ ተገላልጦ ማለት ምን ማለት ነው ብዬ እጠይቅሃለሁ። እንደናንተ ታፍነው እንደ እንትን በ21ኛው ሴንቸሪ ላይ ልክ እንደ ወንጀለኛ ኃጢአት ለመስራት ወንጀል ለመስራት እንደሚያደርጉት ኒቃብ ለብሰው አይናቸው አይታይ፣ ፊታቸው አይታይ፣ እጃቸው አይታይ፣ ወንድ ይሁኑ ሴት ይሁኑ ጾታቸው አይታወቅ ምን እንደሆኑ ሮቦት ይሆኑ ሰው ይሆኑ አይታወቁ ተጣፍንገው በህይወታቸው እያሉ የተገነዙ መስለው እንዲቀሳቀሱ እህቶቻችን አንፈልግም። እሷም መልካም አድርጎ የፈጠራት እህቴ ነች እኮ ከኔ ጎን የተሰራች ነች። ምን የኔን አካል ነው የያዘችው እኮ እሷ እንደኔው ሰው ነች፣ የኔ አቻ ነች፣ የኔ ኩያ ነች። እያየዋት የእግዚአብሔርን ፍጡር ስለሆነች በአዳም ላደንቃት ልደሰት ይገባል እኮ። እሷም እኔን እያየ ልትደነቅ ልታመሰግን ይገባል። እኔም እሷን እያየው ላደንቃት ይገባል። ዋው እችን የመሰለች ጥንድ ፈጥሮልኛል እኮ እያልኩ ልደሰትባት ይገባል። እሷም ደግሞ እግዚአብሔር እኮ ስራው ግሩም ነው፣ ድንቅ ነው፣ ይሄ አጋሬ ብላ የምታስበውን እያደነቀች ከሱ ጋር አብራ መኖር ትችላለች። እሷም ደግሞ እንደዛው ይህን የመሰለ ፍጥረት ፈጥሯል እግዚአብሔር ብላ ልታመሰግን ይገባል እንጂ በቻይና ወይንም ሰንበዲ በሰራው የሀዘን እንትን ተገንዛ እንደዚህ ተቆልፋ ፊቱ አይታይ፣ ጆሮ አይታይ፣ እጁ አይታይ፣ ምኑ አይታይ፣ ሰውቱን ሴጣን ትሆን ሮቦቱን እንዳትታወቅ ተደርጎ ጠፍንጓት እንደዚህ ከላይ እስከታይ ገንዟት እያለች እንድትንቀሳቀስ አንፈልግም። እህታችን የቁም ግነዛ እንድትሆን አንፈልግም። ቅንዝረኛ ሴሰኛ ካልሆንክ እኮ ልብስ አይደለም አይምሮን አሰራው። አይምሮም አሰራን ነው። ገና ለገና መልካም ከሸተተች ሽቶ ከተቀባች አንተ ናላህ የሚዞርና ለዝሙት የምታስባ ከሆነ ጤናማ አይደለም። ወረዲ ሜንታሊ ችግር አለብህ፣ መመርመር አለብህ። ሽታ ሲሸት ገና ጋማ ብለህ ሴት ልጅ የምትወጣ ከሆነ ልደፍራት ልትይዛት የምታስብ ከሆነ ይሄ ልብስ ማያስጥልህም ሽቶም አይደለም ያስጣለ። አንተ ዞር ቢባል ምን የሆነ ነገር ብታጣ እንስሳ ማመርጥም ማለት ነው። ስለዚህ እንስሳት እንኳን ያልደረሰችን ዶሮ አይነካም። ዶሮ እንኳን ያልደረሰች ጫጩ ዶሮ ላይ አይሰፍርም። ውሻ እንኳን ጊዜ አለው፣ ወቅት አለው። በወቅቱ በጊዜው ነው እንትን የሚለው የደረሰችውንም ነው የሚያሽኮረመመው እንስሳ። ስለዚህ ከእንስሳ እንዴት አንሳለ? ገና ለገና ሽታዋ ሸቶኛል ሽቶ። ስለዚህ ዘማዊት ነች። አንተ ፏፋሽ ብለህ ጽድት ብለህ የሚያስጎመጅ ሽቶ ተቀብተ እየወጣ
እሷ ግን ቆንጆ ሽታ ተቀብታ መውጣት አትችልም። ስለዚህ በግ እየሸጠ አርፋ ቤቷ መቀመጥ ነው ያለባት። ሁሉ ሳይቀር ተኩለው ነው የሚወጡት ወንዶቹ። ባይዘው የሴቶችን ነገር ነው የወሰዷቸው። ለወንዶቹ ሁሉ ሳይቀር ተፈቅደዋል። ያው መሐመድ ያደረገው ስለነበረ ማለት ነው። ግን በጣም የሚገርመው ሴት ልጅ እኮ ሚስት ብቻ አይደለችም። ሙስሊሞች የሚያስቡት ከሚስት አንጻር ብቻ ነው። ልጅም ነች፣ እህትም ነች፣ እናትም ናት። እኔ አሁን እናቴም ልጄም እህቴም እንደው ሚስት የምትለው እንኳን ብንስማማላችሁ እንደዚህ ተሸፋፍነው እንዲሄዱ አልፈልግም። ሚስቴስ እንደው ስለምቀና ልበልሽ፣ ግን በሚስት ብቻ ቦታ ለምን ታስቧታላችሁ? ሴት ልጅ ሴትን ልጅህም እኮ ነች። ልጅህ እንደዛ ተሸፋፍና ስትሄድ ስታያት ደስ ይላል። ምንም ሳይት ማንነቷ ተሸፍኖ ማለት ነው። ማንነቷ እህትም ናት እናትም ናት። እና በዛ ብቻ አታስቡ። ከዛ የእስልምና አስተምህሮ ነው ቢኒ። ገባኝ። ሴት ልጅም ግን ቆይ አንዴ ጨርሻለሁ። ሴት ልጅም ስሜት አላት። ግን ገብቷል። ለምሳሌ ሴት ልጅ በወንድ መካከል ስታልፍ አትፈተንም ያለው ማን ነው? ወንዱ ሽቶ ይቀባል፣ ኩሉን ይኳላል፣ ዝንጥ ይላል፣ የሚቀረው ነገር የለም። ገብቷል። ለሴት ሲሆን ነው ሽቶ ተቀብታ መሄድ የለም የሚለው። ይሄ ራሱ አንፌር የሆነ ነገር ነው። ሴት ልጅም ወንድን አይታ እንትን ትላለች እና ይሄ ትክክል አይደለም ነው። ከዛ ውጭ ምርጡ ትውልድ የሚባለው ቅድም እፎይ እንደነገረው የመሐመድ ሚስቶች ናቸው። የመሐመድ ሚስቶችን ምንድነው ሱና የሚያደርጉ ከሆኑ ሴቶች ይህን ነገር ማድረግ ይችላሉ ወይ በአሁን ዘመን የሚል ጥያቄ ነው እየተጠየቀ ያለው። እሱን በደንብ አድርጋችሁ መልሱ። እሺ፣ ከቅርታ ጋር ስለ ሽቶ ስባል ኡፍዬ በጣም እኔ ሙስሊም ነኝ። በጣም ብዙ ሙስሊም ሴቶች አሉ የሚቀባቡ፣ የለም አልልም በዚህ ሰዓት ላይ እና አስተምሮቱ ላይ ሽቶ አይፈቀድም፣ ይቀቡ አሉ። እሺ፣ አሁን ሀዲስ ላይ ወይም ቁርአን ላይ የለም ከተባለ መቀባት አይችሉም ካለ ቁርአኑ ወይም ሀዲሱ ይሄ የእስልምና ስህተት አይደለም፣ የሰዎቹ ስህተት ነው እንጂ ሰዎቹ ናቸው ቁርአኑ ወይም ሀዲሱን እየተከተሉ። እኔ ሰዎቹ በመቀባታቸው እስልምና ስህተት ነው እያልኩ አይደለም። ሰዎቹ የራሳቸው ስህተት ስለሆነ ማለት ነው። ሰዎቹ ስለተቀቡ ይኸው እስልምና ተሳስቷል እያልኩ አይደለም። እንደዛ ካልኩማ ለምን ሽቶን አስቀድሜ ክሪቲሳይዝ አደርጋለሁ? ለምን አይቀቡም ብዬ። የእኔ ሙግት ምንድነው እሱ ሽቶ ለምን ተከለከሉ እንጂ ለምን ይቀባሉ የሚለው አይደለም። ሽቶ ለምን ተከለከለ? እኔ እስልምና ላይ ብዙም ህቀቱን የለኝም። ስለዚህ ለመናገር ይሄ ወይ መልሱም እዛው ላይ ሊኖር ይችላል። ለምን እንዳለ አንድ ነገር የሚገርም ነገር ላሳያችሁ። ሙስሊም ሴት ሽቶ ከተቀባች ወደ መስጊድ ለመሄድ ካሰበች ልክ ጀናባ ወይም ደግሞ ሴክሹዋል ኢምፒውሪቲን ለማስወገድ እንደምትታጠበው ሽቷንም እንደዛ ታጥባ ማስወገድ አለባት። ዱ ዩ ቢሊቭ ዚስ? ምን ይላል? the messenger of Allah said ያላህ መልእክተኛ እንደዚህ አለ፣ if a woman goes out of masjid። ማን ነው ያላህ መልእክተኛ? አንዴ ኦኬ፣ ማን ነው እንደዛ ያለው? መሐመድ። እሺ፣ ምን አለ መሰለህ? the messenger of Allah said ያላህ መልእክተኛ እንደዚህ አለ፣ if a woman goes out to masjid let her perform ghusl to remove perfume as she would perform ghusl to remove ጀናባ። ጀናባዋን ለማስወገድ ራሷን እንደምትታጠበው እንዲሁም ደግሞ ሽቷን ለማስወገድ ትታጠብ። ቤት እንኳን ለባሏ ምናምን ትቀባለች እንኳን ብትሉ ማለት ነው። የዚህን ያክል ነው። ለምንድን ነው እንደዚህ ያለው? ከጀናባ እኩል ነው መታጠብ ያለባት ማስወገድ ያለባት ሽቷን ማለት ነው። እሺ፣ ለምን እንደሆነ ማን ተነገረኝ እንጂ። እሺ፣ በዛው ከፍ አድርጋ አንብባ። አለቀ፣ ሀዲሱ አለቀ። በቃ ይሄው ብቻ ነው። ስለማይፈቀድ ማለት ነው ሽቶ መቀባት። እሺ፣ ቅድም ባሳየነው ሀዲስ ላይ ሽቶ ተቀብታ የሚሸት ነገር ወንዶች ከሸተታቸው ሽቶ እንደተቀባይ ካወቁ እሷ ዘማዊ ነች፣ ዝሙተኛ ነች። ስለዚህ መስጊድ ለመሄድ ካሰበች መታጠብ አለባት ነው። ኢቨን ማታ ጠዋት እንትን የምትል ከሆነ መስጊድ የምትሄድ ከሆነ ማታ እንትን ማለት አለባት ሚልም አለ። ማታ ራሱ መቀባት የለባትም ሽቶ የሚላል። ለነገ እንኳን እንትን ማለት የለባትም። ኤኒዌይስ ብቻ ይኸኛው ደግሞ መስጊድ ለመሄድ ካሰበች ሽቶ ከተቀባች እንደ ጀናባ ከነካ የግዴታ እንደምትታጠበው እንደዛ መታጠብ አለባት። አይቻልም። እንግዲህ አሁን መስጊድ ላይ ሄዳ እንግዲህ መስጊድ ላይ
ወንጀለኛ የሆነ እንትን ጋንጊስተሮች፣ ደፋሪዎች አይደለም ያሉት ብለን አስዩም ብናደርግ ሽቶ ገና ሸተታት ብለው ጸሎታቸውን ሰላታቸውን ትተው የእሷን ሽቶ እንትን እያሉ ገና እንትን ነንሴስ። እሺ አንድ ጥያቄ አለኝ ልንገራችሁ። አንዴ ይሄ ሴቷ እንግዲህ ምን ያህል እንደምትከለከል ነው የሚያሳየው። የወንዱን ደግሞ ልንገራችሁ። ምን ይላል መሰላችሁ? ነብዩ እንደዚህ ያለ ይላል whoever take a bath on Friday በጁማ ቀን ማንም ሰው ሰውነቱን ቢታጠብ purify himself as much as he can ራሱን ማጽዳት እስከቻለበት መጠን ቢያጸዳ then uses hair oil ጸጉሩን ቢቀባ or perfume himself with a scent on his house ጥሩ ሽቶ ቢቀባ ይላል he sin in between the present and the last Friday would be given ምን ይላል ካሁን እስካለፈው አርብ ድረስ የሰራው ኃጢአት ሁሉ ይቅር ይባልለታል ይላል። ይሄ ለሴቷ ጥሩ ነገር ስለተቀባ ለሱ ጥሩ ነገር ስለተቀባ ጥሩ ሽቶ ያለውን ነገር ተቀባብቶ ፏ ብሎ ከሄደ ኃጢአቱ ከዚህኛው አርብ እስከዛኛው አርብ ድረስ ይቅር ይባላል። እሷ ግን ምን ያህል ሚስሬብል የሆነ ላይፍ እንደምታሳልፍ ማሰብ ነው። ዘማዊ ነው የሚያደርጋት እንደዚህ ማድረግ። እሷ ለሱ ግን አድቫንቴጁን አስቡት። ፋሽ ብሎ ጽድት ብሎ ሲሄድ ለሳምንት ኃጢአቱ ይቅር ይባላል። እሺ እፎይ አንድ ጥያቄ ልጠይቅህ ከይቅርታ ጋር ጉዳይ ለምንድን ነው ከነ እውቀት ካላቸው ሰዎች ጋር ለምን አታወሩም? አሁን ለምሳሌ ልክ እናንተውን የክርስትና እውቀት አላችሁ፣ የሃይማኖታችሁ እውቀት ልክ የኛም የእስልምናን እውቀት ያላቸው አሉ። ለምን ከነሱ ጋር ለምን አታወሩም? ስለዚህ ሃይማኖት በጣም ብዙ ተከታዮች አላችሁ፣ ከእናንተም የሚማሩ በጣም ብዙ አሉ፣ ከሙስሊም አስተማሪዎችም በጣም ብዙ የሚያስተምሩ አሉ። እና እናንተ እንደዚህ አንተም ሙስሊም ላይ ጥያቄ እንደዚህ የፈጠረብህን ለምን ቃል በቃል አትጠያየቁም? ለምን እነሱም እዛ ለብቻ ሌሎች ክርስቲያኖችን ጠርቶ ለምን ይላሉ? ያ እኔ አሁን እስልምና ላይ ምንም ጥያቄ የለኝም፣ እውነት ለመናገር ማስተማር እንጂ ምንም ጥያቄ የለኝም። ጥያቄ የለኝም የማስተማር እንጂ እስልምናን ጠንቅቄ ስለማውቀው ማለት ነው። ክርስትና ነው እንደዛ። ስለዚህ ምንም ጥያቄ የለኝም። መማር የሚፈልግ እንዲማር ብቻ ነው ኢንተርስ ያው ላይ በፊት ላይ ውይይቶ ይፈልግ ነበር። አሁን አልፈልገውም ውይይት። ለምን አልፈልገው? ቲክቶክ ላይ ያሉት ምንም የሚያውቁት ነገር የለም ከመዋሸት ውጭ ምንም የሚያውቁት የለም። ውይይት ላይ የሚፈልግ ግን ክርስቲያን አለ። ክርስቲያን መወያየት ይችላል። ቲክቶክ ላይ ላሉት ክርስቲያን ተቀብሏቸው ነበር፣ አፈገፈጉ እንጂ መወያየት ስለሚችል ክርስቲያን ኤኒታይም ሬዲ ነው፣ ይወያያል ማለት ነው። እኔ ግን ሻል ያሉ እና ያውቃሉ የተባሉ በኡስታዞች ደረጃ ከመጡ እነሱ ለመወያየት ሬዲ ነኝ። ቲክቶክ ላይ ያሉት እንኳን ምንም የሚያውቁት የለም። ዳይፍ ከማለት ውጭ እኔ አይደለሁም ያልኩት፣ የራሳችሁ ኡስታዞች ያሉት ስላለም ማለት ነው። በየቀኑ ደጋግሞ የሚያውቁት ቲክቶክ ላይ ያሉት ዳይፍ ማለት ነው የሚያውቁት፣ አስተምሮቱን መካድ ነው የሚያውቁት ብለው ደጋግመው ምን ላይ ስላሉባቸው ሬሌቫንት ነው። ከእነሱ ጋር ጊዜን አልገልም። ሻል ያሉ ግን በመጅሊስ ደረጃ እውቅና ያላቸው ከመጡ አምሬዲ ለመወያየት በማንኛውም ሰዓት ደጋግሜም ውይይት ኢቨን የታሪክ ምሁሩን ራሱ ጥሪ አቅርቤለታለሁ። መጨረሻ ላይ ፖድካስት ሄዶ በነጃሺ ጋር በተያያዘ ስለሱ አልወያይም ነው ያለው። አልወያይም የውይይት ጥሪ ካቀረብኩለት በኋላ ነጃሺ ሰልሟል አልሰለመም ብዬ አልወያይም፣ ዝም ታሪክ እጽፋለሁ አለ። መፍቱ ነው። እወያያለሁ ካለ አይደለም ኡስታዙ በታሪክ ምሁር ነኝ መጽሐፍ ጽፌያለሁ ላለው አቅርቤለታለሁ ማለት ነው። በታሪክ እንኳን አይደለም መጨረሻ ላይ አድቫንቴጅ ስሰጠው ለያሲን ኑሩም ሪፈር አድርጌዋል። ለሱም ደግሞ ትናንት ስላነሳ በኡስታዝ ደረጃም ካስፈለገ በራሳችሁ መጽሐፍ እንኳን ሞግታችኋለሁ። ነጃሺ ሌላ አነሳችሁት ሙግት፣ ሌላ ኤክስተርናል መጽሐፍ ሳልጠቀም የክርስትናውን ሳልጠቀም የውጭ እንትኖችን ታሪክ ሞራልን ሳልጠቀም በእስልምና ራሱ በእስልምና ነጃሺ የሚባል ሰው ሰልሟል የሚባል ታሪክ አለ። ወደ ኢትዮጵያ የመጡት እነማን ናቸው? ስንት ናቸው? ጭራሽ ወደ ክርስትና ነው የገቡት ወይንስ ከኢትዮጵያ ወደ እስልምና ሄዳለ? ኦፕን ነኝ ቤቴ ማለት ነው። በተሻለ አረዳድ እውቀት ላላቸው ቲክቶክ ላሉት ግን ክርስቲያን ተቀብሏቸዋል፣ መወያየት ይችላሉ።
እና እንደዛ ነው። መልሰው ወደ ቶፒኩ እፍዬ አሁን ለምሳሌ ወደ ቶፒክ ላይ ነው። በቃ ክሎክ ነው የሚለው አንድ ጨርስና ልውጣ ከይቅርታ ጋር በዛ ሳይሆን ይሄን ነገር ብዙ ሰዎች መጥተው እስካሁን እንዳንተ ይጠየቋሉ። በጣም በተደጋጋሚ ተናግረናል። በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው ቲክቶክ ላይ ያሉት ማለት ነው። ሊኖሩ ይችላሉ። አንዴ ሁሉንም እናውቃቸዋለን። ሁሉም እዚህ ቤት መጥተው ትሰጠኛለህ ጋልኮ ለመሰለ አንደኛ ቴዎሎጂካል ዲስኦነስት ከተከሰተ በጣም አስቸጋሪ ነው። በሃይማኖት ስም የሚዋሽ ሰው ጋር ወደ 3-4ቱ ራሳቸው ገብተው ከኔ ጋር የሚያደርጉት ኮሚኒኬሽን ለምንድን ነው? ስራውን ለማበላሸት እንጂ ከእሱ ጋር መወያየት አንፈልግም ብለው ቃል በቃል የተናገሩት አለ። ከነኚህ ሰዎች ጋር መወያየት ብጠይቀኝ አስብ። እፎይ የምንፈልገው ተበላይ ሲደወልላቸው ለምንድን ነው ከእሱ ጋር የምትወያዩ ሲባሉ አይ ለመወያየት ሳይሆን ኦዲየንሱን ለመረበሽ እሱን ተከታዩን ለማበላሸት እንጂ ለመወያየት አይደለም። ቃል በቃል የተናገሯቸው ሪካርዶቻቸው አሉ። ስለዚህ ከእነኚህ ሰዎች ጋር ምንድን ነው የምጠብቀው? ከዛ በኋላ አንድ አይደለም 2 አይደለም 3 ደጋገሙት። የምንፈልገው እፎይን እሱን የሆነ ነገር አበሳይተን መጥፎ ነገር ተናግሮ ያው እንዲህ ነው ለማስባልና ኦዲየንሱን ለማበላሸት ነው። ደጋግመው ተናገሩ። ቲክቶክ ላይ ያሉት ኡስታዞቻችሁ እውቀት እንደሌላቸው እያወቅኩ ስቀበላቸው ነበረ። አሁን ግን እሺ ከይቅርታ ጋር 1 ደቂቃ ታዳምጠኛለህ? እፎዬ ምንድን ነው እኔ ሁሱ ጋር ገብቼ ነበር እና እንደዚህ ጠይቄው ነበር እና ከዚህ በፊትም እንዳወራችሁ ምናምን አውርቼው ነበር ነግሮኛል ማለት ነው። እና ብዙም እንትን አላላችሁም። ላይቡ በዛው ተቋረጠ መሰለኝ፣ እኔ አልገባውም። እና በድጋሚ ብትገናኙ በክብር ተከባብራችሁ ጋልኮ በቃ ለማሳጠር ስለተናገርኩ ለሱ አንድ ድል ለሱ ሰጠዋለሁ። በኦዲየንስም ስለምንመጣጠን ሙስሊሞች እስክሪን ሪከርድ ያርጉና እስክሪን ሪከርድ የሚያደርጉት ያደርጉታል። አንድ ድል ሰጠዋለሁ ለሱ። ኦኬ ኮስት የሚገባ ከሆነ በየትኛውም ቶፒክ ሲፈልግ ተውሂድ ወይንስ ስላሴ፣ ሲፈልግ አላህ ወይንስ ክርስቶስ፣ የሞራል ጉዳይ ከፈለገ ሙሐመድ ወይንም አንደኛውን ነቢይ መርጦ መርጦ ምናምን ሳይሆን በሃይማኖታችሁ ላይ ልክ አሁን አንተ ልክ እዚህ ላይ እስልምና አንስተህ እያወራክ እንዳለ በየትኛውም ላይ ከፈለገ አንድ ድል ሰጠዋለሁ። እሱ ወደ 1 ሚሊዮን ተከታይ ከኔ ጋር የሚመጣጠን ስላለው ኦዲየንሶቹን ስለምፈልጋቸው መጅሊሱም ሪኮግኒሽን ስለሰጠው እሱም ፈልገዋለሁ። ኤኒ ታይም ኮስት ይግባልኝ ከቤቱ ይውጣና ኮስት ይግባ እና እንደዛ ነው። አሁን አንተም እንደዚህ በቃ ኮስት ግሎክ አንድ የመጨረሻ ነገር እኔ ልናገር በዚህ ጉዳይ ላይ እፎይ አሁን ኮሆስት ብሎታል አይደለ? ሂድና ልክ አሁን ለጠራህ ኡስታዝ አንተ ለምን ከእፎይ ጋር በኮሆስት አትገባም በለው። ምን ይልሃል? እዚህም ጣና ይጠይቅ እዚህም ጣና ይጠይቅ ነው የሚልህ። ሂድና ወንድ ከወንድ እናቱ ከወለደችው ማለት ነው አንዴ እናቱ ከወለደችው በኮሆስት ይግባ፣ ከእፎይ ጋር በኮሆስት ይግባ። ሂድና ይህንን አንተ ልክ ለእፎይ መተህ እንዳደረስከው ለሱም ሂድና በኮሆስት ግባ፣ በፈለግከው ርዕስ መርጠህ ብሎሃል በለው። ከዚህ በላይ እነግረዋለሁ። ግን እናንተም ለምን አትሄዱም? ለምን እሱ እንድመጣ ለምን ፈለጋችሁ? እና ላልነውም እኛ ጤነኛ ነህ አንተ? እና ላልነውም ኮሆስት ማለት ያ ልክ ኦኬ አዳምጥ። እና ላልነውም እሱም ቤቱ ነው እኔም ቤቴ ነኝ። መሀል ነው የምንገናኘው። እሱም አይመጣም እኔ ጋር፣ እኔም እሱ ጋር አልሄድም። ድንበር ላይ እንገናኛለን። እሱ እኔ ቤት መምጣት አይገባውም። ሚዩት እያደረግኩት እያወረድኩት እያወጣሁት ለምን ይሰቃያል? እኔም እሱ ጋር ሄጄ ሚዩት እያደረገኝ እያወጣኝ ለምን እሰቃያለሁ? እሱም ቤቱ ነው እኔም ቤት ይሆናል። መሀል ላይ እንጫወታለን ማለት ነው። ኮስት ማለት ያ ነው። እሱ ደግሞ ከቤት ያልወጣም ራሴ ሚዩት እያደረግኩ እያወጣሁ እያወረድኩ አይ ችግር የለውም እኔ ቤት ሄደ ጊፍት ለመልቀም ከሆነ እዛ ቤቱ ዘግቶ ማጨብጨብ ይችላል። ኮስት ይግባ 1 ሚሊዮን ሳይሆን በቃ እኔ እነግረዋለሁ። ብቻ ተከባበሩ እናንተ። በክብር ቢሆን ይሻላል። ስለ ሃይማኖት ነገር ስለሆነ
አንተ ሙስሊም አክብር ተከባብራችሁ ይሻላል ሁሉም ነገር የሚሆነው። ችግር የለውም። አንድ ነገር ልንገርህ፣ እያንዳንዷን ቃል የተናገርኳትን ስድብ ይልሃል። እያንዳንዷን አዲስ ከፍቻ ያሳያለሁ። አንድ ያወጣዋትን ቃል ስድብ የተባለችውን ያዝና እንዲህ ብለሃል በልና ቪዲዮን አምጣው። ሀዲስ ላይ ያሳያለሁ፣ ኪታብ ላይ ያሳያለሁ። እስልምና ላይ እውቀት የለኝም፣ ችግር የለውም። እሱ ጋር ገብቼ ነው ያወራዋለሁ። እሺ ቴንኪው። በቃ ወደ ቶፒኩ መልሰው ክርስቲያን። አየሽ ያ ቶፒካችን ላይ እንመለስና እስካሁን ስንመለከት የነበረው እንግዲህ ጥንቱ እስልምና በሙሐመድ ጊዜ የነበረው እስልምና ማለት ነው። ሙስሊሞች እንዴት ንጽህናቸውን የሚጠብቁበት መንገድ ነው እያየን ያለ ነው። በእስልምና ንጽህናን ወይም ደግሞ አብሉሽን ማድረግ ትጥበት መፈጸም የእምነት ግማሽ አካል ነው ብለው ያምናሉ። ነገር ግን ሙስሊሞች በዛ ጊዜ የሚጠብቁት ንጽህናቸውን እንዴት ነበር? አይደለም ንጽህናቸው ግማሽ ሊሰጣቸው ይቀርና 1% እንኳን አይሰጣቸውም እስካሁን ባየናቸው መሰረት ማለት ነው። ምክንያቱም የሚጸዳዱባቸው መንገዶች እያየን ስለሆነ ሴቶችን የሚጨቁን ለወንዶቹ የተሻለ ቢሆንም በሽቶ ማለት ነው። ሴቶችን ግን ሙሉ ለሙሉ የሚጨቁን ነው። ምክንያቱም ሴቶች የሙሐመድ ሚስቶች እንኳን የወር አበባ የሚያዩበት አንድ ጨርቅ ብቻ ነበር የነበረቻቸው። አንዴ ክላሪፋይ አድርገን ሰሚራ፣ አንዴ ተረጋጋና ቆይ ትቀጥላለህ። ሴቶቹ አንድ ጨርቅ ብቻ ነበር የሚያዩት፣ ፔሪዳቸውን የሚያዩበት አንድ ጨርቅ ብቻ ነበር የነበራቸው። እሱም ደግሞ በደም ሲለወስባቸው የሚያጸዱት በምራቃቸው እየተፉ በእጃቸው እየፈቀፈቁ ነበረ። ሙሐመድ ደግሞ መጸዳጃ ቤት ከገቡ በኋላ የተፈጥሮ ግዴታቸውን ከተወጡ በኋላ ራሳቸውን እንዲያጸዱ ያዘዛቸው በጎዶሎ ድንጋይ እንዲጠርጉ ነበረ። ስለዚህ በዚህ መልኩ ንጽህናቸው እንዴት ነበር የሚጠብቁት? ኢቭን ሙሐመድ እንኳን ዝናብ ሲመታው የሚሸተው በግበግ ነበረ። ይሄ ንጽህና ነው ወይ? በግበግ መሽተት ይሄ የእምነት ግማሽ ነው ወይ? አሁን ሙስሊሞች መቀጠል ትችላላችሁ። ኦኬ ቴንኪው፣ በጣም እናመሰግናለን ክርስቲያን። ኔቨር ጊቭ አፕ ማይክን ማንሳት ትችላለህ። አሁን የምንሰሟቸውን በደንብ አስተውሉ። ኔቨር ጊቭ አፕ እና የምናደርጋቸውን ኮንቨርሴሽኖች ለየት እናድርገው። እስኪ አሁን ደግሞ ኔቨር ጊቭ አፕ እንኳን ደህና መጣህ። ሰላም ሰላም፣ እንዴት ናችሁ? ይመስገን። ውዱ ታደርጋለህ? በደንብ እንጂ አቡዱሽን። ኦኬ ምን ያህል ውሃ ይበቃሃል ውዱ ለማድረግ? ማለት ምን ያህል ስንት ሊትር ውሃ ትፈጃለህ? ምን ቁጥር አለው? እኔ መብት ነው፣ ገደብ አለው። ውሃ ምን ያህል ያስፈልጋል የሚባል ነገር የለም። ለምሳሌ ምን ያህል አንተ ትጠቀማለህ ስታስበው? አረ ነገ ትመጣለህ። ይሄ ምን አይነት ጥያቄ ነው? እምነታዊ ወይስ ምን ለማለት ነው? ኖ ልጠይቅህ እኮ ነው። ንጽህናህን ምን ያህል እንደምትጠብቅ ለማወቅ። ነገ እንጠብቃለን። ነገ እንጠብቃለን። ጤነኛ ማሉ እንዴት ነኝ? ምን ያህል ትጠቀማለህ? ከዚህ ምን እንማር? ውሃ ስንት ይበቃሃል ከሚለው ምን ትምህርት እንወስድበታል ነው እኔ ጥያቄ እኮ። የአንተን አጠቃቀም ከዛ በኋላ እንዳቅ ነዋ። ምን ያህል ነው የምትታጠብበት ውሃ? ኧረ እንደዚህ አይነት ጥያቄ እኔ አልገባኝም። ማለት ተፈለከው ማለት እንደዚህ በፍኝ ስንት ፍኝ ትጠቀማለህ? ለምሳሌ እንደዚህ ስንት ጊዜ ፍኝ ትጠቀማለህ ውሃ? የኔን አጠቃቀምና ይሄን ምን አገናኘው ነው? ሌላ ጥያቄ የለም እንዴ? ቁም ነገር ያለው እምነታዊ አንተ ምን ያህል ትታጠባለህ የሚለውን ለማወቅ እኮ ነው። ለምሳሌ በእንደዚህ ፍኝ 10 ይበቃሃል? እኔ እንደዛ እንትን በመጠን ምናምን አድርጌ አላውቅም። ውሃ አለ አልሐምዱሊላህ፣ ጊዜው ዘመናዊ ነው። ውሃ ሞልቷል። ስታስበው ምን እንደዛ ያህል ይበቃሃል ወይ? እሱን ምን ሀሳብ ውስጥ ገባኝ። እሺ አንድ ፍኝ ውሃ ይበቃሃል ለመታጠቢያ? አንድ እንደዚህ ለመታጠቢያ ይበቃሃል? አይበቃኝም። ሁለትስ? ውሃ ከሌለ ከውሃ አንጻር ነው። ሁለት። እሺ ሻወር ለመግባት እንደዚህ 10 ይበቃሃል? ኧረ ጥያቄ ራሱ አልገባኝም ወላሂ ምን ለማለት እንደፈለግ። ነብዬ ምን ያህል እንደሚታጠብ ላሳየን። አይበቃኝም ብለሃል። ነብዬ ግን ይተርፈዋል። እንደው ነብዬን ላሳየን። ቀጥል ክርስቲያን። ቆይ አንድ ነገር እኔ ልናገር። ነብይ የታጠበው ትእዛዝ ነው ወይስ ለራሱ እንትን የታጠበው ነው? ትእዛዝና ያለፈው ነገር እኮ ማወቅ አለብን። ችግር የለም። ቅድም ሀሻ ብላ እያወራ ነብይን ትከተላለህ? ነብይን ትከተላለህ? ነብይ ሁሉንም እከተላለሁ።
ሱናውን ትከተላለህ አይደለ? ሱና ማለት ነብይ ያደረገው ማድረግ ነብይ ያደረገው ማድረግ ያስተማረውን እሱ እንዳደረገው ማድረግ ጎበዝ። ስለዚህ አሁን ነብይ እንዴት ወዱ እንደሚያደርግ ላሳየህ። ቀጥል ክርስቲያን። ድምፅ አለ፣ በተቻለ መጠን ቀንስ ከኋላ ሚዩት አድርገው አንዴ እና ከዛ በኋላ አዳምጠን ይህን ሀዲስ አንዴ ላንብብላችሁ። ሙሐመድ ትጥበት ሲፈጽምና ሻወር ሲወስድ ምን ያህል ውሃ ነበር የሚፈጅበት የሚለውን የሚናገር ሀዲስ ነው። ሳይ ሙስሊም 325 ቢ ላይ አነስ ሰይድ አነስ እንደተረከው ይላል the apostle of Allah performed ablution የአላህ መልእክተኛ ትጥበት ይፈጽማሉ with one mud በአንድ ሙድ። አንድ ሙድ ስንት እንደሆነ አሳያችኋለሁ። አንድ ሙድ የሚይዘው መጠኑ ስንት እንደሆነ አሳያችኋለሁ። አንድ እፍኝ ማለት ነው። አንድ ሙድ አንድ እፍኝ ማለት ነው። ሙሐመድ ትጥበት የሚፈጽመው በምንድን ነው? በአንድ እፍኝ ውሃ ነው የሚፈጽመው። and took bath with a sa up to 5 muds ሰውነቱን ደግሞ የሚገባው ደግሞ በአምስት እፍኝ ውሃ ሻወር ስገቡ በአምስት ጭብጥ ውሃ ሻወር ስገቡ ቀጥል። ይህ እኮ መሐመድ ያደረገውን ያወራ ነው እንጂ መሐመድ ራሱ ከፈጣሪ ጋር ግንኙነት ስላለው ፈጣሪ የሆነ ነገር አድርጎለት ታምር አድርጎለት ሊሆን ይችላል። ይሄ ከኛ ጋር ዝናብ ሲመታው በግበግ ይሸታል አይደለ? የሚታጠበው በስንት ነው? 5 እፍኝ ውሃ ነው የሚታጠበው ሻወር የሚወስደው። ውዱ ለማድረግ ደግሞ እፍኝ ትበቃዋለች። መሐመድ የሰው ልጅ መሆኑን እንዳይረሳ። ውዱ ስታደርግ ችግር የለውም። የሰው ልጅ ነው፣ እኔ የሰው ልጅ አይደለም አላልኩም። ውዱ ስታደርግ እጅን እስከ ክንድ ትታጠባለህ አይደለ? እታጠባለሁ። ስርዓት አለው ራሱን የቻለ። ፀጉርንም ትቀባባለህ፣ ታሻሻለህ አይደለ? እግርንም ታጥባለህ አይደለ? እኮ አንድ እፍኝ ውሃ ካዳ እንዴት ነው ይሄ ሁሉ የምታደርገው? ታርሰው እንደሆነ ነው ያደረገው መሐመድ ነው። ፊትህን ትታጠባለህ፣ ትግመጠመጣለህ፣ ራስን ትታጠባለህ፣ እጅን ትታጠባለህ፣ እግርን ትታጠባለህ በአንድ እፍኝ ውሃ። ሻወር ለመግባት ደግሞ ልብስህን አውልቀህ ሙሉ ሻወር ለመግባት 5 እፍኝ ውሃ። ሃው ወገንታት ዘመዳት። ይሄ እኮ የመሐመድን እንትን እያስተማረ ነው እንጂ ስለ ግለሰው ምናምን የሚያወራ ነገር የለም። አሁን አንተ የእሳቸውን ትከተላለህ ወይስ አትከተልም ነው ጥያቄ። የእሳቸውን ሱና የምትከተል ከሆነ ይህንንም መከተል አለብህ። ከላይ ደግሞ ሰሒህ ይላል። ከላይ ያለውን አንድ መጀመሪያ ሰሒህ ነው የሚለው። ስለዚህ ሰሒህ ነው እንደሚለው ደኢፍ ነው። ችግር የለው። አንቺ ብትረጋግ ሙስሊም መስለሽ ፖለቲካ እንዳሰብሽ አላዋርደሽ። ይህን ሱና ያወራው ነው። ይሄ የሚያወራው ስለ መሐመድ ነው። እሺ እኮ የነብይን ሱና ትከተላለህ አትከተልም? ሱናማ እከተላለሁ። ኦኬ ነብዩ እንዴት እንደሚታጠብ በስንት እፍኝ ውሃ ነው የሚታጠበው እኮ ግልጽ አደረግልን እኮ። ታዲያ እንደ ነብይ አንተስ እሱ እንደሚያደርገው በአንድ እፍኝ ውሃ ለመማ ትታጠበው? እሱ ከፈጣሪ ጋር ግንኙነት ስላለው ብዙ ታምር ሊኖረው ይችላል። አልፎ ዘጋው በረካ ሊኖረው ይችላል። ራሱን የቻለ ትምህርት ከላይ ሲመጣ ግን በግበግ ይሸታል አይደለ? የሰው ልጅ እኮ ነው። ወይኔ የሰው ልጅ ከሆነ ታዲያ ለምን ታምር ምናምን ትለኛለህ? ታዲያ በግበግ ይሸት አንተም እኮ ትሸታለህ። ኔቨር ጊቭ አፕ። ቂጡን በድንጋይ ጠርጎ ከዛ ሰላም ሲሉት ቅድሚያ ግድግዳ ላይ እጁን ጠርጎ ከዛ ሻወር ለመግባት ደግሞ 5 እፍኝ ውሃ ብቻ በሆነ የሚጠቀመው። ቂጡን የጠረገው ውሃ ላይኖር ይችላል። ግማሹን ይዞት ውሃ እያለ ኔቨር ጊቭ አፕ። ውሃ ዞ እየተከተለው ውሃውን ስጠኝ ከማለት ይልቅ ድንጋይ ስጠኝ ነው ያለው። እዛ ነው እንደ ወንዶች በድንጋይ እንትን የምታረጉት ኢትዮጵያ ላይ። እቺ መዳም ገለቴ አትረጋጋም እንዴ? እናቴ ትሙት እኔ አይቻለሁ። ለዛ ነው እንዴ ሱና ነው ብላችሁ እኔ አይፈት አይዋ ተሳስተሽ ድንበር ማስ አንዴ ድንጋይ ይዘው ገርደድ ጎርደድ ይላል ነገር አለች።
ለዛም ድንጋይና ይሄ የቤቱን እንትን ሰብሮ ይዞ በኪሳቸው ይዘው ነው የሚራመዱት። ድንጋይ ይዘው ጎርደድ ሴቶቹ ሳይጠርጉም እንደ በድንጋይ ጠርጋችሁ አታውቁም? አዩቲ እናንተስ ቤተሰብ አስተማሩትም። ስለ ሴቶች አላውቅም፣ ወንዶችን ግን በድንጋይ አይቻሉ፣ አልዋሽም። ስለዚህ በድንጋይ ሳትጠርጊ ነው ያመለጥሽው። ወንዶች ጋር ለመሄድ ተሻል በየመንገዱ ቆማቸው አይደል እንዴ? በየአጥር ስሩ ቆማቸው አይደል እንዴ? በድንጋይ አረታዊንን መጥፋት ታስወራኝ። አይዋ ወንዶች ጋር ኪሴን ፈትሽ፣ የጃኬት ኪሴን ፈትሽ፣ ድንጋይ ታገኝበታለህ። አሁን እዚህ እንትን ላይ አቤት እውቀት የታሸበት ነው የሚታሽበት። አይ እኔ እኮ የገረመኝ ወንዶችን ያየሽበት ነው። በቃ ድንጋይ ይዙ እና ጎዳና ላይ እንትን እያደረግክ እኔ አይኔ እኮ የተፈጠረው ለማየት ነው። ወንዶች የሚሸንቱበት ነገር ትወጂዋለሽ፣ እሱን እያየሽ ነው። አይዞሽ እሺ። ድንጋይ ይዛችሁ እየዞራችሁ ኤኒዌይስ፣ እሺ አሁን በደንብ አስተውሉ። የንጽህናን አስተማረን። አንደኛ ነገር መሐመድ በ5 ማክሲመሙ ነው ባይዘው 5 እፍኝ፣ ከ1 እፍኝ እስከ 5 እፍኝ ድረስ ነው የሚጠቀመው ሻወር ለመውሰድ። ማክሲመሙ 5 4 ነው የሚሉት ኦልሞስት። በ4 እፍኝ ውሃ ሻወር ሙሉ ይገባል። ከዚህ በላይ አይወስድም መሐመድ። ይሄ እኮ መግማማት ነው። 2 ሊትር ማትሞላ ውሃ ማለት ነው ምጠጣት በአንዴ። በሱ እንዴት ነው ሻወር የሚወስደው? ጭንቅላት ፀጉር ርሶ ደረት፣ አንገት፣ ከጭንቅላት ፀጉር እስከ ራስ እግር ጠፍርህ ድረስ ለማራስ ራሱ እንዴት ይበቃል? 2 ሊትር ማይበልጥ ውሃ። በነገራችን ላይ ቅማል በቅማል ነው የሚሆነው። ፍሬ እንደዚህ አይነት ሰው እና አለበታል እንዴ ይቀበልለትን አላ እንዴ እሱ በግ የሚሸት ሰው እንዴት ነው ቅማል ማይኖርበት? በግ እየሸተተ አይ እሱ ችግር የለውም። መሐመድ እንትን የሰው ልጅ ነው፣ ችግር የለውም። እኛ የምንከተለው አስተምሮት ነው። እኛ አምላክ ነው ብለን አምልከን አናውቅም። ንጽህና የማን ግማሽ ነው አይደለ? እሱማ ነው። ታዲያ ነብይህ እንደዚህ ንጽህና ጠብቆ ነው የሃይማኖቱ ግማሽ ንጽህና ነው የምትለኝ? አይ ነብዩማ ብዙ እንትን ራሳቸው የቻሉ እንትን ሊኖራቸው ይችላል። እኛ አስተማሩን ደግሞ ንጽህና ግማሽ ነው። ነብዩ እንደዚህ ነው አልከኝ። አይሻ ለምሳሌ ሚስቶቹ ደግሞ ፔሬዳቸውን ጨርቃቸው ላይ ነው የሚያዩት፣ በምራቃቸው አክንትፍ ብለው የሚያጥቡት። ይሄስ ንጽህና ነው? አይ በዘመኑ ራሱን የቻለ እንትን ሊኖረው ይችላል። ስለዚህ በዘመኑ የነበሩ ሰሃቦቹ የሃይማኖት ግማሽ የሚባለውን ንጽህና ማሟላት አልቻሉም እያልከኝ ነው እኮ። እንደዛ አልወጣኝም። ለምሳሌ ራሳቸው የቻለው እንትን ሊኖራቸው ይችላል። ተከተሉኝ እናንተም ተጠቀሙ የሚል ነገር ካለ ትንሽ እንትን ሊኖር ይችላል። ያደረጉት ታሪክ ደግሞ እዚህ መጥቶ ትንሽ እንትን ለማለት ሁሌ የምታወሩት እሱ ነው። እኔ ምንም ሆኖ አይታየኝም። ምክንያቱም ያሳለፉት ነገር ምሳሌያቸው እነሱ ለእናንተ ምሳሌና እነሱ ያደረጉትን ታደርጋላችሁ አይደለ? አይ ማድረግ አለብን ነገርና አለማድረግ አለብን እኛ ራሳችን እናውቀዋለን። ኦኬ መሐመድ በአንድ ጥባት 9 ሚስቶቹን ይገናኛ ነበር አይደለ? እስከ 11 ድረስ። ከዛ ሲታጠብ ደግሞ በእንደዚህ በ4 እፍኝ ከሆነ የሚታጠበው በአንድ ጥባት ደግሞ እስከ 11 ሴቶችን ወሲብ የሚያደርግ ከሆነ ይሄ መግማማት እኮ ነው እኮ። መግማማት እኮ አንተ ሎጂካሊ ወስታው ነው፣ በራሲ ግምት ነው የምታወራው። መግማማት ነው የሚል ነገር ካለ አይን ነው በራሲ ፍላጎት ይሆናል ለማትፈልግ አንተ ይሆናል ብለህ ነው የምታወራው እንጂ ሆኖ ሳይሆን ይሆናል በሚለው ነው የምታወራው። እንደዛ ነው፣ ግልጽ ነው። ይሄ አንተ የምታወራው ነገር እንደሚሸት ቅድም አሳየንህ እኮ። መች ነው ለእኔ ነው አሳየው። ክርስቲያን ቅርታ አንድ ጥያቄ ልጠይቅህ። ኔቨር አንቺ በጭራሽ ወደድክም ጠላክም አሁን ልጠይቅህ። አንተ ጋር ካደረግክ በኋላ እንዴት ነው ሻወር የምትወስደው? የምንም አስመሳይነት የለም። እንዴት ነው ሻወር የምትወስደው? ጥያቄ ልጠይቅሽ ትመልሻለሽ? ጠይቀኝ።
አርካኑ ኢስላም አንዴ እውነት ከፈለጋችሁ አንዴ ውፋይ አንዴ መጀመሪያ ይሄኛውን ሀዲስ ላሳይህና ከዛ በኋላ ሙሐመድ አንደኛ አንዴ ፕሊስ ተረጋጋ። ክርስቲያን ቆይ ልጅቷን እስኪ አንዴ እንያዝ። አንዴ ተረጋጋ። ተረጋጋ። እዚህ ስለ ግለሰብ ታወራለህ። ከፈለክ በውስጥ ሄደህ የፈለከውን ነገር ጠይቃት። ፖለቲካ ስለሆነ ችግር የለም። ይሄን አዲስ አንብበው። እንደ በግ የሚሸት ንጹህ ነው ብለህ ታስባለህ? እንትን አረብኛ ወደ አማርኛ ቀይረው፣ እንግሊዝን ሳይሆን አረብኛው። አታነበውም አረብኛውን? ችግር የለውም። ህዝቡ ሊያይ ነው። እኔ ብቻ ሳይሆን ከታች ያለውም ህዝብ አለ። እንግሊዝኛውን አንብበለት። እንግሊዝኛው ተው፣ አረብኛ ወደ አማርኛ ቀይሩት። እንግሊዝኛውን አንዴ ላንብብላቸውና ከዛ አማርኛ ቀይር። አረብኛው ቀይረው። አረብኛው እንግሊዝኛውን ላንብብና ከዛ ልተርጉመው አንዴ። ኦኬ ናሬትድ አቡ ቡርዳ እንደተረከው ይላል። ማይ ፋዘር ሴድ ቱ ሚ አባቴ እንደዚህ አለኝ። ማይ ሰን ኢፍ ዩ ሃድ ሲን አስ ዋይል ዊ ዌር ዊዝ ዘ ሜሴንጀር ኦፍ አላህ፣ ልጄ ሆይ እኛ ከአላህ መልእክተኛ ጋር ስንሆን አይተን ብታይን ኖሮ and the rain had fallen on us ዝናብ ሲዘንብብን you would have thought that our smell was the smell of the sheep ሽታችን የበግ ሽታ እንደሆነ ታስተውል ነበር። ዝናብ ሲዘንብብን ብታይን ሽታችን የበግ ሽታ እንደሆነ ትረዳ ነበር አለው። ስለዚህ መሐመድ ምንድን ነበር የሚሸተው? ኔቨር ጊቭ አፕ። ቀጥል። ምንድን ነው የሚሸተው? ኔቨር ጊቭ አፕ መልሰው። ኔቨር ጊቭ አፕ አይሰማም። አማርኛ ቀይሩት አይሻልም? ከታች ያለው አረብኛውን ያ ነው በበለኮ ሁላችን ለማየት ነው። ሁላችንም እናየዋለን። አረብኛው እንግሊዝኛው ይቀመጥ ከላይ ችግር የለውም። አረብኛው እንትን አድርገው ወደ አማርኛ መቀየር ከቻል አረብኛ ካልሆነ እሺ ይቀየርልሃል። እሺ ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ። እሰማለሁ እኔ ያ እንግዲህ መሐመድ ይሸታል። ኦኬ የእሱ ሽቶ ደግሞ ሰውነቱን ላቡን ይቀቡታል። ኦራይት እንዴት ነው ይህን የምትቀበሉት? ነው እንዴት ነው የምትቀበሉት? መሐመድ በነገራችን ላይ ስለ ንጽህና ያስተማረው እንዲያደርጉ ያስተማራቸው ምንድን ነው? አፍንጫችሁን ውሃ እያስገባችሁ ንፉ ስትታጠቡ፣ እንደዛ ነው ያላቸው። ቂጣችሁን ግን በድንጋይ ተጠረጉ ነው ያለው። ስትጸዳዱ ፕራይቬት ፓርታችሁን በድንጋይ ተጠረጉ ነው ያለው። በእስልምና ሰይጣን አፍንጫ ውስጥ ያድራል ብለው ያምናሉ። ሰይጣን አፍንጫ ውስጥ ያድራል። እሱን ለማስወጣት ውሃ ይጠቀማሉ። ቂጣቸውን ደግሞ ሽንት ቤት ገብተው ለመጥረግ ድንጋይ ተጠቀሙ ነው ብሎ ያዘዛቸው። ትዕዛዙ ይሄ ነው። የንጽህና ትዕዛዝ ማለት ነው። የትጥበት ትዕዛዙ ይሄ ነው። ይሄ ነው ንጽህና። አንድ ላውራ ሐዲሱን ይሄኛው ሐዲስ ላይ የምትለው አለ። ሐዲሱ ላይ አማርኛ ቀይርልን ብዬ ነበር፣ ዝም አልከኝ። እንግሊዝኛው ከላይ ይቀመጥ፣ አረብኛ ወደ አማርኛ ነው። እንደዚህ ያየ ነው ማለት ነው። ድምፅ አለ ከኋላ ግን የሚረብሽ ድምፅ አለ የሚረብሽ። ክርስቲያን እስኪ ቀይርልህ ድረስ ይሰማል ድምጼ? በስ የኔ አይደለም የኔቨር ጊቭ አፕ መሰለኝ። ይሰማል? ይሰማል። አይ ኔቨር ጊቭ አፕ ሲናገር ጥያቄ የሆነብኝም አንድ ነገር አለ። ፎር ዘ ሴክ ኦፍ አርጊመንት ኡስታዞቹም አንዳንድ ሲያወሩ እንደምንሰማው የመሐመድ ላብ በጣም ቤስት ጠረን ወይ ደግሞ በጣም ሽቶ የሚያስንቅ ሽታ አለው ይላሉ። እስኪ አንበው ካለው ቅድም ካልከው ጋር ይገናኛል። ሽቶ ደግሞ አትቀብ የተባለችበት ዋና ዓላማ ዋና ፐርፖዙ ያ ጠረን ያ ሽታ አንድ ጊዜ ኔቨር አንድ ጊዜ ሀሳቤ ላስቀምጥ አንዴ
ዋና ዓላማው ሰውየው ሸቶት ያሽታ ያጥሩ ጠረን ሸቶት ተጠቅለላ ሁላ ቅድም እፎይ ስታብራራው ነበረ። ኒቃብ ለብሳ ፊቷን ሁሉ ተሸፍና ተቀብታ ብትወጣ ሸቶት ነው ያ ሰውዬ ሊወሰወስ የሚችለው። ስለዚህ የመሐመድ ጠረን ጥሩ ጠረን ነው ካሉን ኦልሞስት በመሐመድ ጠረን እየተወሰወሱ ነበር ማለት ነው። ጥሩ ነው እንኳን ብለው ካመጡት ማለት ነው። ውጪ የመሐመድ ላብ ሲሆን ችግር የለውም ሊሉን ነው ወይ? ምክንያቱም ዓላማውን ይሰታል፣ ክላሽ ያደርጋል፣ እርስ በራሱ ይጋጫል። ምክንያት ብሎ ከሚያስቀምጡት ነገር ጋር የመሐመድ ሽታ በግበግ ነበር የሚለውን ከመቀበል ውጭ ምንም አማራጭ ይኖራቸዋል ብዬ አላምንም። ምክንያቱም ተጋጅቶ ሌላ እምነታቸውን ጠቅላላ ይዞባቸው የሚፈርስ ነገር ስለሆነ ከዚህ አንጻር ተረድቼው ነው ቦስኔ። ትክክል። ጉድ ፖይንት። ቀጥል ክርስቲያን አንብበው። ምንድነው ሀሳብ እዚህ ላይ? ኔቨር ጊቭ አፕ አየሁ ምናምን ያልከው ምኑን ነው? አቡ ቡርዳ እንዲህ ይላል፣ አባቴ እንዲህ አለኝ ይላል። ልጄ ሆይ ከነቢዩ ጋር ሳለን ዝናብ ሲዘንብብን ብታይ ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ ይላል። ምንድን ነው እዚህ ጋር የተለየ ትርጉም የተረጎምነዋል? ስለዚህ መጀመሪያ ፖይንታችሁን ማውራት የፈለጋችሁትን ፖይንት ወይም ደግሞ ዲፌንድ ማድረግ የፈለጋችሁትን እሺ ክርስቲያን አሁን አንብበው። ቅድም ያልከው ጋር ይገናኛል። ይሄ ምን ይለያያል? እስኪ ንገረኝ። በአማርኛ ቅድም ካልከው ጋር እኮ አይገናኝም። አነበብኩት። እስኪ ምንድን ነው የሚለው? አቡ ቡርዳ የበግ ሽታ እንደሆነ ታውቅ ነበር ነው ያለው አይደል? ከላይ ጀምር አንብበው። አቡ ቡርዳ የበግ ሽታ እንደሆነ ታስተውል ነበር ነው ያለው አይደል? እኮ ጨረሰው አንብበው። እሺ የሰማን አማርኛ አንብብ ሲባል አታነብም፣ እንግሊዝኛ አንብብ ሲባል አታነብም፣ አረብኛ አንብብ ሲባል አታነብም። ችግር ምንድነው? ኔቨር ጊቭ አፕ። ሐሳብ ላይ አውራ እስኪ፣ ሐሳብ ላይ እኔ አንብቤዋለሁ። እስኪ በድምጽ ፈልጌ ነው። አንብበው እስኪ። አንብቤዋለሁ፣ አነበብኩት። አንተ አንብበውና ሐሳብህን ተናገር። አንተ እኮ መሐመድ እንደ በግ ሽታ ይሸት ነበር ነው ብለህ አወራኸው። እስኪ እንደዛ ነው የሚለው? ይሄ ይሸት ነበር። አዎ መሐመድ አንተ ምንም እንትን ሰትል ሐዲስን አረብኛ ተርጉቤ አረብኛህም ማንበብ አልፈለክም። ትራንስሌት አድርግ። ያነበብኩልህ እንደዛ ነው። አንዳንዴ እያወራ ያለውን ታውቀዋለህ፣ ግን ምንድን ነው እያወራ ያለው? ያወራሁት አልተሰማም። ቀየረው እኮ ግልጽ ነው። ምንድን ነው እያወራ? ለምን ቀየርከው? አሁን አማርኛው ላይ አድርገው። እናንተ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸት ነበር ነው አላችሁት። እንደዛ ነው። አንብብና አስረዳን። አዲሱን አሻውን ቅድም እኮ ለኔ ያላችሁኝ መሐመድ እንደ በግ ይሸት ነበር ነው አለ። እንደ በግ ነበር የሚሸተው። አንብብና አስረዳ። አንብብህ አስረዳ። ኧረ ወይ አማርኛውን አንብብህ አስረዳ። ከፈለክ እንግሊዝኛውን አንብብህ አስረዳ። ከፈለክ አረብኛውን አንብብህ አስረዳ። ኧረ ገብቶኛል። አሁን ቀጥል። ሁሉም እንደዛ ነው። ሁሉም እንደዛ ነው የምታወሩት ማለት ነው። ቆይ አዳምጥ። ዝናብ ሲመጣ ለኔ እኮ ቀጥ አድርጋችሁ መሐመድ እንደ በግ ይሸታ ነበር አላችሁኝ። ይሄ እንደዛ አይልም እኮ። አዳምጥ። እሺ አዳምጥ። ምንድነው ክፍሉ የሚለው? በግልጽ በደንብ አስተውል። እንግሊዝኛ ማያውቀው ህዝብ አረብኛ ማያውቀው ስንት አይነት ማያውቅ ነው? ስንት አይነት ማያውቅ ማንበብ አይችልም መሰለኝ። የወደፊት የሆነ ብዬ ማንበብ አይችልም። በደንብ ነው ያነበብኩት። በደንብ ነው ያነበብኩት። ማንም እኮ ይፈርደኛል። ይሄ በዚህ ምንድን ነው የሚለው? እሺ ባለፈው እኮ ትራንስፈር አድርግ ብሎ የወጣው እኮ ነው። ወደ አማርኛ ትራንስፈር አድርግልኝ ብሎ የወጣው ነው። አላልኩም እኔ። ኧረ በግምት እኔ እንደዛ ነገር አላልኩም። ምንድን ነው የምትለን? ካዳ እሺ በቃ ይበቃል። እንደው ቆይ ኦፍ ቅድም በእናትህ አንዴ አማርኛ አድርገው ክርስቲያን፣ አማርኛው ላይ አድርገው አንዴ። እኔ መደናቆር አልፈልግም። ቀጣይ አወርዳለሁ። ጣልቃ ትግባ። አስረዳ። እሺ ተባልክ። የተለየ ነገር ካለ አስረዳ። እድል እንስጥ ስትባል እድልን መጠቀም አልፈለግክም። መደናቆርና ይሄ ማጭበርበሪያ ስልታችሁን
የሙስሊም ኡስታዞች ካልዋሹ ድራማ ካልሰሩ መኖር አይችልም። ይሄ እኮ ይመስል ብዬ ነበር እኮ ነው እያለ እኮ ነው። አዳምጥ። መጫወጫው አልፈልግም። ውሸታችሁን ምርር ግፍ ቋቅ ነው ያለኝ። ፖለቲካችሁ ቋቅ ቮሚት ነው የሚለኝ። ሳያችሁ ራሱ ሰውነቴ ሬንቴት ያደርጋል። በጣም ነው ምቀ በጣም ዲስኦነስት ስለሆነ ፕሊስ አንዴ ሚታርጋል ሁሌ ውሸት ህዝቡ ራሱ ተጸይፏችኋል። አሁን ላይ እኔ ስጋቴ ምንድነው እሱ በጣም ሰው በቃ ኖርማሊ ከሚኖረው ሰው ጋር ራሱ እንደዛ እንዳይሰለቻችሁ ነው እየፈራሁ ያለሁት። በጣም ዲስኦነስት ስለሆናችሁ፣ በጣም ታማኝ ያልሆናችሁ፣ በጣም ውሸታም የሆናችሁ፣ በጣም አጭበርባሪ የሆናችሁ ሰዎች ስለሆናችሁ ማለት ነው። ኡስታዞቻችሁ በጣም ቋቅ እስኪለን ድረስ ቀፋችሁናል። ስለዚህ አስረዳ ተተባለ አንድ ሰው ማስረዳን ነው አይደለም ካለ ኤኒዌይስ ክፍሉ ምንድነው የሚለው? አቡ ቡርዳ እንደዚህ ያለ አሁን አዳምጥ በእናትህ በሚታርክ አባቴ ወይንም አቡ ሙሳ አላሻሪ እንዲህ አለኝ። አባቱ እንደዚህ ያለው ለልጁ ልጄ ሆይ ከነብዩ ጋር ሳለን ዝናብ ሲዘንብብን ብታየን ኖሮ ከነብዩ ጋር ሆኖ ዝናብ ሲዘንብብን ብታየን ኖሮ ሽታችን የበግ ሽታ ይመስላል ብዬ አስባለሁ። ስለዚህ ዝናብ ሲዘንብበት ሽታው የማንን ሽታ ይመስላል? የበግ ሽታ ይመስላል ብሎ ያስባል። ውችዝ ምን ስለሚሸት ነው የበግ ሽታ ይመስላል ብሎ ያሰበው? ዝናቡ ሲዘንብበት እንደ በግ ሽታ እንደዚህ አይነት መሆንና ማሰብ ተመሳሳይ ነው፣ አንድ ነው። እሺ ምን እያለ ነው? አስረዳን። የሚከራከረው እኮ የተከራከርኩት እቺ ብቻ ነች እኮ እኔ የሚያወራው እዚች ጋር ነው። ዝናብ ሲዘንብባቸው አዳምጥ ይሸት ነበር እኮ ነው አለኝ። አሁን ኦኬ ይመስልህ ነበር እያለ እኮ ነው። የምን ሽታ ነው የሚመስለው? እስቲ ብዬ አስብ ነበር የሚለው ሀሳብ እኮ ነው ይሄ። እጣን እሸታለሁ ብሎ አስብ ነበር። ለምን አላለም? በቃ ቀላል እናት አናርዝመውን እየመሸም ነው ሀሳብ ነው እንጂ በይ የሚያስበው ለምንድን ነው እሱ? ዝናብ ሲዘንብ አዳምጥ አንዴ። ያኔ ፕሊስ አዳምጥ አንዴ። ያሉ በእናትህ አዳምጥ። በዚህ መጠን ድንቁርና ፎቅ አይስራብህ ሰውዬ። ሲሸትበት በግበግ ስለሚሸት በጊዜው በግበግ ልክ እንደዛ ነው የሚያስበው። ሽታችን በግበግ ሸተተ እያለ ያስባል። ስለዚህ ያንን ለልጁ ከጊዜ በኋላ ከነቢዩ ጋር ሆነን ዝናብ ሲዘንብብን ሽታችን በግበግ ይሸታል እያልኩ አስባለሁ። ለምን? ስለሚሸቱ ማለት ነው። ራሱን ከማን ጋር አነጻጸር ነበር ማለት ነው? ከበጋ ነቢዩን እና እሱን ሽታችን በግበግ ይሸታል እያለ ያስባል። ሌላ ሰው መጥቶ በግበግ ትሸታላችሁ ስላላለው፣ ስለዚህ ሲተርከው ምን አለ? ሽታቸው ዝናብ ሲመጣ ሲዘንብብን ከበግ ጋር ራሳቸውን አነጻጸሩት ማለት ነው። ምን አድርግ ነው የምትለን? ምን አድርግ ነው የምትለን? ምንድነው እኔ እኮ አይልም ሳይሆን ቅድም ያለኝ መሐመድ እንደ በግ ሽታ ይሸት ነበር ነው አለኝ። ይሄ ደግሞ አንድ ጊዜ ያስብ ነበር። ሽታችሁ የምን ሽታ ነበር የሚመስለው ብሎ ያሰበው እኮ ሀሳብ ነው። ለምን እሺ አንተ ጨምረህበት ነው ይላል ብለህ የወሰንከለት ሽታው የምንድን ነበር? ገና ሀሳቡን እያወራህ እኮ ነው። ሽታው የምንድን ነበር? ዝናብ ከደበደባቸው በኋላ ከነሱ የሚወጣው ሽታ ምን አይነት ሽታ ነው? ኧረ ይመስላ ነበር አስታስብ ነበር ያለ ኔቨር የምን ሽታ ነው የሚሸታው የሚመስለው? ቆይ ቃልሚዩት ነው። ይሄ እኮ ግልጽ እኮ ነው። ታስብ ነበር ይመስላ ነበር የሚለው ግልጽ አማርኛ ነው። ቆይ ዝናብ መጥቷቸዋል። ኦኬ ሽታቸውን የምን ይመስላል ብሎ ነው የሚያስበው? ያ የበግ ሽታ እሱንማ አምኛለሁ እኮ ተቀበልኩ። እሱ ደግሞ ያለ እኔ እኮ ለመውሸት አስፈለገ ያልኩ ነው። ቆይ አዳምጥ። የበግ ሽታ ይሸታል ብሎ ያስባል አለ ዝናብ ሲመታቸው ሽታቸውን እንደ በግ ሽታ ስለሚሸቱ ነው እንደዛ ያሰበው ወይንስ በማይሸቱበት ሁኔታ ነው ነብይህን የበግ ሽታ ይሸታል ብሎ ያሰበው?
እኮ እሱ ለራሱ ተው። እኔ ያልኩት እንደ በግ ሸት ነበር ብሎ ለማወራው ነው። እኔ ለምን ቀየረ? በቃ አንድ ሰው ፕሊስ በቃ እኔ ከዚህ በላይ ቶለሬት አላደርግም። ኔክስት ፕሊስ ሚዩት አድርግ። በቃ አንድ ሰው ፕሊስ፣ ኧረ በእናትህ አዳምጥ፣ ቆይ አዳምጥ። እኔ በብዙ አዲስ እኮ ገርፋለሁኝ፣ ፈተዋህንም አንጥቼ ገርፋለሁ። ምን ብለው እንደመለሱት ለምን እንደገማ አምጥቼ ያሳያለሁ። ገርፋለሁ እኮ ምንም ስለማታቅ ነው ሚዩት አድርግ እያልኩ ያለሁት። ገና ይህንን እንኳን መረዳት ካልቻልክ አስቸጋሪ ነው። አንድ ሰው ገምቷችሁ ልክ ሲሸታችሁ አይምሯችሁ ላይ የሚመጣ አለ ወይም ሽንት ቤት ልታስቡ፣ ምንድን ነው ሽንት ቤት የሚሸተው ልትሉ ትችላላችሁ። እንደዛ ብላችሁ እንድታስቡ ያደረጋችሁ ከዛ ሰውዬ የሚወጣው ጠረን አንጻር ነው። በግም አይምሯችሁ ላይ በግ ካለ የበግ ሽታ አይነት እንደዛ ካሰባችሁት ያ ሰውዬ ስለሸተታችሁ ነው። እንደዛ እንድታስቡ ያደረጋችሁ ሰውየው ሽቶ ስላሸተታችሁ ከበጋ ያመሳሰላችሁት ስለገማችሁ ነው። በማይገማበት ነብዩ ነብይ ጥሩ ሽቶ በሚሸትበት ሰዓት ጋር በግ ይሸታል ብሎ ካሰበ ነብይን እየሰደበው ነው ማለት ነው። የአንተ ሰሃባ የነብይ ጓደኛ በግ እንሸጣለን እያለ ያስባል። ጥሩ የሚሸታውን ሰውዬ ማለት ነው። ያው የበግም ሽታ ለእናንተ ጥሩ ስለሆነ አይዶ ነው መግባባት ራሱ ከእናንተ ጋር እንዴት እንደሚቻል ይበቃሃል። አብደላ ሚለው መቀጠል ይችላል። እሺ ከሀያት ከኔ ጋር ብዙ ያወራች ነበር። ኡፋይ አንዴ ልጠይቃት ከይቅርታ ጋር የአንዳንድ ድድብና እኔ ሰለቸኝ መስማት ራሱ። አብደላ አለ ሀያትን ትንሽ ላዋርዳት ካልፈራችሁ ፖለቲካ ካልሆነ ምታዋርዳት አመለጠች። ወይ አረብኛ አትችል ወይ እንግሊዝኛ አትችል ወይ አማርኛ አትችል። ዝም ብለን እኮ እስካሁን ከአንተ ጋር ተደናቁረን ይሄን ሁሉ ሰዓት መግደላችን በጣም ነው የሚያሳዝነው። እስከ ሀያትን ላዋርዳት ዱሞች ዘላለም አለሙን የማይሻሻል ደግሞ በውስጥ ጠይቀኝ መልስልሃለሁ። እሺ ካስማ አብደላ አንድ አምላክ ይህን ወንድምህ ምን ትለዋለህ? እንዴት ትረዳዋለህ? ድንቁርናው ላይ ትንሽ ይቆያል። ተጥዶበታል። መቆየት ብቻ ሳይሆን አይ ማለት የሆነ አምኖ ወደሆነ ነገር አይሄድም። እንዲ ሌላ ነገር እዛው ላይ እንዴት እንግኝ ይላል ወይ መንበብ አይችልም ምናምን ነገር የሆነ ከባድ ነገር ሊያወጣ ነበር እኮ መሰለኝ። ቅድም እዛ ጋር ምን አልክ? ከባድ ነገር አወጣቢ። ዲስሆነስት መሆን በቃ የተለመደ ነው። ንጽጽር የሚሰሩት ባለጌዎችና ወራዶች ስለሆኑ ከነሱ ስር የሚውሉ እንደዚህ ናቸው። ማስመሰል፣ መዋሸት፣ መቅጠፍ የለመዱት ስራ ነው። ውዶቼ ክርስቲያኖች፣ እኛ በምንም ተአምር አንዋሽም። ኡስታዞቻቸው ውሸት የተካኑበት ነው። እነሱ ስር የሚውሉ ናቸው እንደዚህ የሚያደርጉት። መሳደቡን አቁምና ማለት ነው። ቅድም ስትል ለነበረው ምላሽ ልስጥ ማለት ነው። ይገማል ስትል ለነበረው የሚገማ ሽታ ሲወጣ የነበረው ማለት ነው። ከቆዳ የተሰራ መከላከያ ስለሚለብሱ ነው፣ ለብርድ ማለት ነው። ዝናብ በሚነካው ሰዓት ይሸታል። ለዛ ነው የበግ ግማታ። ነብይሽ ነው እንደዛ የሚሸተው በግ ቆንጆ የበግ ግማታ ማለችው ነብዩን። ጥሩ እናመሰግናለን። እንዲህ ነው ሴቶች ደፈር ባሉ የበግ ግማታ ቆዳ ለብሶ ቆዳው ራሱ በግ ይሸት ነበር። ምን ቆዳው ከምኑ ነው የተሰራው? ኤኒዌይስ እቺ አሁን ሴት ልጅ ድምጿ እንዳይሰማ የሚለውን ህግ ጥሳ ነው እንደዚህ የምትሰርበና። ሴት ልጅ ድምጿ መሰማት የለበትም ነው የሚለው አዲሱ ቁርአኑ። አይፈቀድም። የሴት ልጅ ድምፅ አውራ ነው፣ ማሰማት አይፈቀድላትም ነበር። ኤኒዌይስ ሹምቡሩ ነው የሚለው ሹምቡሩ ጃቢር ወይ ጉድ! ስንቱን እኮ ነው የታገስነው፣ ስንቱን ነው የያዝነው። ምን ያህል ውሸታም መሆናቸው ብቻ ካወቃችሁ ጤናማ። እኔ አይደል ነው ቢኒ ያለ ውሸታቸው አለው እፎይ አለው።
አሪፍ ትምህርት እየተማርን ስለሆነ ነው። አሁን የገባ ሰዋል እዚህ ጋር አረብኛ ያለው ኤም የሚለው ቆይቷል ከገባ ማይካንስ አስቲ ከቻልክ አረብኛ ስም ያው በትንሽ ዲፈረንስ እንትን ምንድነው ትርጉም ላይ በጣም ለመጋጋጥ ይሞክራሉ። ባይዘው ብዙ ነገር ስላለ ብዙ አትጋጋጡ። ያው ከጽዳት አንፃር ብዙ ነገር ሊመጣ ስለሚችል ማለት ነው። በመሐመድ ሚስቶች በመሐመድ ሳባ በራሱ በመሐመድ ቅድም ስትናገሩ በ10 እፍኝ ነው ገላውን የሚታጠበው 10 እፍኝ ነው ብላችኋል። ያ ውሃውም ደግሞ ምን አይነት 4 ነው እንዴ? ሻወር ሙሉ ሻወር አራት እፍኝ እኮ ነው ሻወር የሚገባው 4 ጭብጥ ውሃ በ4 ጭብጥ ውሃ 10 ያላችሁ መስሎኝ ነበር። 10 ማን ነኝ ያልኩት እኮ በ10 እንዴት ይበቃኛል አለ። ያውም እኮ እሱ 10 አይበቃኝም ያለው እጅና ፊቱን እግሩን ለመታጠብ ነው። ሻወር ሙሉ ሻወር ከጭንቅላት እስከ ጠፍሩ ለመታጠብ 4 እፍኝ እንደዚህ ጭብጥ በለው። እሱም ደግሞ ከዌል ኦፍ ቡዳ የተቀዳ ውሃ ነው የተዘፈዘፈ ካካ የተዘፈዘፈበት ማለት ነው። ያ ግን ስለዚህ ጽዳት የእስልምና ግማሽ ነው ብላችሁ የእስልምና መስራች ጽዳትን ካላስተማረ ታዲያ ከማን ነው የምትማሩት? ትጥበቱ እንደዚህ ከሆነ ማለት ነው። ሽንት ቤት ገብቶ ውሃ አይጠቀምም፣ ድንጋይ አምጡልኝ ይላል። ውሃም ቢመጣለት ለውዱ ደግሞ ውሃው ራሱ ቆሻሻ ነው። ሻወር ለመውሰድ 4 እፍኝ ውሃ ይዞ መቀመጥ ወይ ይዞ መግባት ምን ማለት ነው? ቆሻሻው ራሱ አነካክቶ አይጨርሱም። ባይዘው እንኳን ሊያንትን ሊለው ቆሻሻው ራሱ ውሃ አይነካውም ሙሉ ሰውነቱን ከሆነ ማለት ነው። እና በጣም ከባድ ነው። ሙስሊሞች ምን ያህል ዲሲብ እንዳደረጉ ግን አየህ አይደለ? ምን ያህል ሰዎችን እንዳጭበረበሩ እንዳታለሉ፣ በውሸት በማጭበርበር ምን ያህል ድራማ ሰርተው እስልምና ንጽህና፣ እናንተ ነጃሳዎች፣ እናንተ ቆሻሾች ምናምን የሚሉ መጽሐፍቶች ጽፈው እኛም በማጥላላትና በመሳደብ አይታችኋላ። በማጥላላት በመሳደብ እውነት ለማስመሰል ሞከሩ። እስልምናና ተታደጉትን በድራማና በውሸት በድራማና በውሸት እስልምና መታደግ አትችሉም፣ አይቻላትም። እንደዚህ ማድረግ የተወሰነ እድሜ እንደማራዘሚያ ተጠቀሟት ይሆናል። እድሜ እንደማራዘሚያ ተጠቀሟት። መዋሸታችሁን ንገሯቸው። ለምንድን ነው የምትዋሹት በሏቸው። ወራዶች ለምን ሆናችሁ በሏቸው። ኡስታዞቻችሁ እለት እለት ይዋሻሉ። በገንዘብ እንደምንም ብለው ሰው የሆነ የቴስት ካገኙ ወይም ደግሞ ችግረኛ ካገኙ በገንዘብ ለማስለም ይሞክራሉ። ክፍያው በደንብ ካልተሟላ መልሶ ይረግጣቸዋል። የአካል አስቀድመው የትኞቹንም ያቸው አሰለምን የሚሏቸው ከፍለውም እንትን የሚሏቸው ቀድሚያ እኛን ይሰድቡናል። በየሚዲያ ላይ እያዞሩ ምሁር ይሏቸዋል፣ እኛን ያሰድባሉ። ልክ ክፍያው ሲያንስ ራሳቸውን ጠልዘው ይለቋቸዋል። እኛ ክርስቶስን ነው የምንሰጠው እንጂ አንድ ገንዘብ የምንሰጠው የለንም። እኛ እውነትን ነው እንጂ የምንነግረው አጭበርብረን ወደ ክርስትና የምናመጣው የለንም። ተምሮ ቆይቶ ዘግይቶ ይመጣል ወደ ክርስትና፣ አለቀ። የእናንተውስ አጭበርብራችሁ ድራማ ሰርታችሁ ታመጣላችሁ። ልክ በዴ እስልምናው ላይ እንዲህ ነው እንዴ ሲል ረፍ ዝም በል እኛ ጋር ካልመጣ መጠየቅ አትችልም፣ ገና ሕፃን ልጅ ነህ አታውቅም ይሉታል። በፊት ግን ምሁር ከሱ በላይ አዋቂ የለም፣ ከሌ ከሰለመ በጣም ምሁር ነው ይላሉ። ልክ እስልምና ውስጥ ከገባ በኋላ ይሄ እንዴት ይሆናል ይሄ እንዴት ነው ካለ አንተ መሀይም ነገን አልተማርክም፣ ምንም የምታውቀው ነገር የለም፣ አርፈህ ተቀመጥ ይባላል። በፊት ምሁር ነው ይልህና ልክ የእነሱን ከጠየቀ መሀይም ነህ ይሉታል። ይሄ እስልምና ታክቲክ ነው። ሰዎችን የሚቆጣጠሩበት ነው፣ የሚይዙበት ነው። ኡስታዞቻቸው ቲክቶክ ላይ የሚያስተምሩትና መሬት ያለው አስተምሮ ኮምፕሊትሊ የተለያየ ነው። እኔና ቢኒና ቃልና ክርስቲያን በአስተምሮ ሲጋጩ አይታችኋል። የእነሱ ኡስታዞች እለት እለት አንዱ ሌላ ሲል አንዱ ሲክድ አንደኛው ያምናል፣ አንደኛው ሲክድ አንደኛው ያምናል፣ አንደኛው ሲያምን አንደኛው ይክዳል፣ አንደኛው ሲዋሽ አንደኛው እውነቱን ያጋልጣል። እርስ በርስ ውጥንቅጡ የወጣ ድብልቅልቁ የወጣ ኦዲየንሱ ግን ዝም ብሎ እንደ በግ ይከተላቸዋል። ወራዳና
ውሸታም አጭበርባሪዎች ስለሆኑ የእኛን ስም በማጥፋት ያልሆነ ኢሜጅ በመፍጠር እነሱ ልቀው ለመታየት ይሞክራሉ። ፍራንክሊ ስፒኪንግ አክቱ የሚባለውን ቆሻሻ እንኳን አልቆጠራችሁም። ያን ዘመን አልፈነዋል። አምና ክርስቲያኑ ስላልነቃ ለማስረዳት እንሞክር ነበረ። እፎይ ተሳዳቢ ነው፣ እፎይ እንዲህ ነው። ያን ዘመን ሰብረነዋል። ማን ተሳዳቢ እንደሆነ ከበቂ በላይ አሳይተንበታል። እኛ ሊትራሊ መጽሐፍቶቻቸውን ገልጠን እያነበብነው ነው። አንድ በአንድ የተናገርኳትን ንጽጽር ከጀመርኩ ጀምሮ ላልኳት ቃል ከኪታቦቻችሁ፣ ከቁርአናችሁ፣ ከሀዲሳችሁ፣ ከተፍሲራችሁ፣ ከሲራችሁ ማምጣት ካልቻልኩ እቀጣለሁ። ያ የተናገርኩት ቃል በቃል መጽሐፍቶቻችሁ ላይ ካለ ግን ስድብ አይደለም። መጽሐፍቶቻችሁና አንብቤ የተናገርኩት ስድብ ከመሰላችሁ እነኛም መጽሐፍቶች እኔ ያነበብኳችሁን ቀዳችሁ ጣሏቸው። አሁን ክርስቲያኑ በደንብ ባኗል። እፎ ያነበበ እንጂ ጻፈ እንዴ መሐመድ ተገበረው እፎ ያነበበው እስኪባል ድረስ ያን ግንብ ደርምሰነዋል። ይሄ ፖለቲካ ሰርቼ ምናምን ሂሚሌት አድርጌ እፎይን አጭበርብሬ አታልዬ ተዛ እሱን ስሳደብ ሌላው ያምነኛል። እፎይ ተሳዳቢ ነው፣ እፎይ ባለጌ ነው፣ እፎይ ውሸታም ነው፣ እፎይ ምንም አያውቅም በማለት ድራማ ብሰራ የጠፍሬን ቆሻሻ አልቆጥራችሁም። ቲክቶክ ላይ ያላችሁ ኡስታዞች ምንም እንደማታውቁ ስለምንተዋወቅ እኔ አይደለሁም ያልኳችሁ። የራሳችሁ ኡስታዞች ምንም አይነት እውቀት የላችሁ ምስልምና ላይ ብለው እስኪፈርዱባችሁ እለት እለት ከራሳችሁ ኡስታዞች ጋር ባስተምሮ እየተጋጫችሁ ስለሆነ ኦነስት ስላልሆናችሁም ለዚህ ነው እኛ ታማኝ መሆናችን እስካሁን ያቆየን፣ በድል ላይ ድል እንድንጎናጸፍ ያደረገን፣ እርስ በርስ እየተባላችሁ እንድቀጥሉ ያደረጋችሁ ታማኝ ስላልሆናችሁ ነው። ውሸታምና ወራዶች ስለሆናችሁ ገና ይቀጥላል። ይሄ ይቀጥላል። እናንተ በቀጠፋችሁ፣ እናንተ ባልዋሻችሁ፣ ያላልነውን እንዳልን እያደረጋችሁ ባወራችሁ ቁጥር፣ ቪዲዮ እያቀነባበራችሁ በዋሻችሁብን ቁጥር እናንተ እኛን ለማጭበርበርና ከዛ ኦዲየንስ ላይ ኢሜጅ እንፈጥራለን ባላችሁ ቁጥር ይጠይቃል ሰው፣ ያገናዝባል ሰው፣ እውነት ይገለጣል። ከበቂ በላይ ኦዲየንሱ አሁን ነቅቷል። ማነው ተሳዳቢ፣ ማነው ውሸታም ነቅቷል። ቻሌንጅ ያደረገን እኔ ብዙዎች ይሉኛል። በፊት ተሳዳቢ ነው ሲባል እውነት ይመስለኝ ነበረ፣ ያለ መረጃ የሚያወራው ሲባል እውነት ይመስለኝ ነበር። ሳይ አንተ የምከፍተው እኛ መክፈት የምንችለው መረጃ ነው። የተደበቀ አጤርራ የተሰራች እንኳን አይደለችም። የተቀባባች የሚያጭበርበሪያ እንዳልሆነ በግልጽ ማንኛውም እኔ የምጠቅሰውን ክርስቲያን ፊት ለፊት ከፍተዋል። የተደበቀች አጤርራ ሰርቼ አቀናብሬ አይደለም። ያንን እንድትረዱ ነው መረጃውን ጠቅሼ ክርስቲያን የሚከፍተው። ለምን እናንተም ቼክ እንድታደርጉ ያንን የጠቀስኩትን መረጃ ዛችሁ እናንተም መክፈት እንዲችሉ። እንደነሱ እኔ ፒዲኤፍ ተሰርታ ተሰጣኝ እሷ የተቀባችን ብቻ አይደለም እኛ ነው ማንም ማያገኛትን ተሆነ ቦታ ከዛ ከዛ ቃርሜ ምናጭበረብርበት የለም። እንዴ የተቀባባች ምናታለልበት የለም። ሁሉም ሰው ቻሌንጅ እንዲያደርገን ፊት ለፊት እንከፍተዋለን። መረጃው ሲጠቀስ አንተ ራስህ ትከፍተዋለህ። አንብበ ከዋሸን አዳምጠ ከስር ወጥተህ ቻሌንጅ ታደርገናለህ። የሆነ ፒዲኤፍ እንደዚህ የተደባበቀች መረጃ እኛ ጋር የለም። አይ ምን ያህል እኛ ከእናንተ ጥለናችሁ እንደሄድን። ለዚህም ኦዲየንስ ያዳምጣል። እጅግ በጣም ብዙ ይገርሙኛል። ሙስሊሞች ከስር ቁጭ ብለው ያዳምጣሉ፣ ይማራሉ። ከክርስቲያኑ በላይ ልክ መዝሙር ስከፍት ቁጭ ብለው ያዳምጡ አሉ። መዝሙር ሲጀምር እናወራለን። አንዳንድ የክርስቲያን ጋር ዛሬ እንደዚህ ገብተው እስከ መጨረሻ ነበሩ፣ እነጋገራለን። እያየናቸው አሉ። አሁን በስር ሙስሊሞች ቁጭ ብለው ይማራሉ። በፊት ሲሰድቡን የነበሩ ገስት ላይ ወጥተው ሲጨቃጨቁን የነበሩ መዝሙር ተጀምሮ ላይቭ እስከምዘጋ ድረስ ቁጭ ብለው ይማራሉ። አንዳንዶቹ ምን ጠፋችሁ ላገቡም እንዲያመጡም እንደ ስላቸው አይ በቃ ገስት ላይ መግባት
ይቅርብን ከስር ሆነን እናዳምጣለን ሲመቸን ምናምን ይላሉ። ምን ነው አይ በቃ ብዙ ተጽዕኖ ከእንትን መጣብን ምናምን ነገር ስድቡን አልቻልነውም፣ ማስፈራሪያውን አልቻልነውም ይላሉ። ቤተሰብ ጋር ደረሰ ምናምን፣ ሰፈር እንደዚህ ደረሰ ምናምን፣ ሰው ከስር ሆነን እናዳምጣለን። ይሄ ትልቅ ለውጥ ነው፣ ትልቅ ለውጥ ነው። እነሱ ይዋሹ፣ እኛ እናፈርሳለን። በእውነት አንዲትም በሃይማኖት ላይ የምንዋሸው ነገር ስለሌለ የምናመልከው እውነት ስለሆነ እና ክርስቲያኖች እንደዛ አድርጎላችሁም ለዛሬ በቃ ነው ይመስላችኋል? ቴንክ ዩ ፎይ። ያው እንደ አጠቃላይ ያለውን ነገር ነው የተናገርከው። እውነት ለመናገር አይ ቲንክ አሁን ላይ ብዙ ሰው ይሄን ነገር እየተረዳቸው ይመስለኛል። አይደለም ክርስቲያኖች ይቅርና የራሳቸው ሙስሊሞች እንኳን ይሄን ነገር አሁን እየተጸየፉት ያለበት ሁኔታ እንደሆነ የምናስተውልባቸው በጣም ብዙ ነገሮች አሉና ያ ውሸት፣ ማጭበርበር ስራቸው መሰረታቸው እሱ ስለሆነ ያን ነገር ደግሞ መላቀቅ አይችሉም፣ ከዛ መቆም አይችሉም። ዘውን ሌቲንግ እሱን ሊያቆሙበት የሚችሉበት መንገድ ምንድነው? ከእስልምና ሲወጡ ብቻ ነው ካላቸው ከእስልምና አሁን ካሉበት የማጭበርበር የአጋንንት እምነት ሲወጡ ያን ጊዜ ይሄን ነገር ምን እያደረግን ነበር ብለው የሚመለሱበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። እያንዳንዱ እርምጃቸው ውሸት ነው። እያንዳንዱ እርምጃቸው ታማኝነታቸው፣ በተለይ ሰው ቢዋሽ እንደው በተራ ነገር ሊዋሽ ይችላል። እንዴት የአምላክን ጉዳይ ይዋሻል? እንዴት በጣም ትልቅ ፊገር የሚሰጡትን የሙሐመድ ጉዳይ ይዋሻሉ? ስለዚህ እነዚህ ሰዎች የራሳቸውን ቴዎሎጂካል ትምህርት የሚክዱ ከሆነ ሌላ በምንም ተግባብተን ከነዚህ ጋር እንዴት ነው ልናወራ እንኳን የምንችለው? ሙስሊሞችስ እንዴት ነው እነዚህ ልትከታተሏቸው የምትችሉት? ልትከተሏቸው የምትችሉት በምን መስፈርት ነው? እነዚህ አምላክን ዋሽተው ስለ አምላክ እያስተማሯቸው የውሸት አምላክ ማምለክ አይሆንባችሁም? ኤኒዌይስ እንግዲህ ለዛሬ ያየነው ቶፒክ በጣም ጥሩ ቶፒክ ነው። ይሰማል አይደል? አሁን ዛሬ ያየነው ቶፒክ ያው በደንብ ጥርት ያለ ቶፒክ ይመስለኛል። በደንብ ተረድታችሁታል። ሙስሊሞች በጣም እጅግ በጣም በርካታ ጊዜ የሚያጮሁት ነው። ይሁንና ብዙ ጊዜ ይናገሩታል። ሙስሊሞች ደጋግመው አንድን ነገር የሚናገሩ ከሆነ በነገራችን ላይ እነርሱ የሚያፍሩበትና የሚሸማቀቁበት ነገር ስለሆነ ነው። ሰውን ይሸውዳሉ፣ ሰውን ያጭበረብራሉ። በተቻላቸው መጠን የማያውቁ እውቀት የሌላቸው ሰዎችን አጭበርብረው ይወስዳሉ። ገንዘብ ካላቸው ደግሞ በገንዘባቸው ገዝተው ይወስዳሉ። ልክ አሁን ከራሳቸው ምስክርነት አንድ ቪዲዮ ላሳያችሁ። ቆይ በነገራችን ላይ አጭበርብረው የሚወስዷቸውም ማለት ነው። ጥያቄ ፎይ 1 ሚሊዮን ምናምን አንድ ልጅ እንደዚህ እስልምናን ተቀብያለሁ ለጤቴ ፓስተር ነውና 1 ሚሊዮን ምናምን ተዋጥቶለታል። 1 ሚሊዮን የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ደግሞ እዚህ እንትን ለቡ አካባቢ ነው ፓስተር ነውና ሰዎች መጥተው በቃ እንትን ብለውት ተመልሻለሁ ብሎ ቪዲዮ ሰራና እነዚህ ሰዎች ሂስፋዝ እየሰሩን ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብትጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ ነው። ገብቷል አለ ወይ ፎሎአቸውን ማሳደግ ነው አሊያም ደግሞ ምንድነው እነዚህ ሰዎች በቃ ቀልድ ነው። እና የኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን እነዚህ ሰዎችን አሁን ሰሞኑን ወላሂ በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው። ወላሂ እንግዲህ እንደሰማችኋቸው ነው። 1 ሚሊዮን ብር ሰው ለመግዛት ማለት ክርስቲያንዬ ቢቀጥል አይሻልም? የአሪፍ ነገር የተናገሩ ነገር ስላለ እዚህ ጋር ስለ ፎይም የተናገረ ስላለ ይቀጥል። ፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ መጅሊስ ፌዴራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህን ያህል አቡ አብደላ የሚናገራት ነገር አለ። እናት አባቱ ቢሰደሩበት ይሄ ሰውዬ አይደል ዞር ብሎ ሊገለው ነበር የሚፈልገው። ውይይት መጋበዝ ምን የሚባል ድፍረት ነው? በጣም የሚያሳዝን ነው። በጣም አሪፍ ይበቃል። ለማስታወስ ያህል ጥሩ ስለሆነ ነው ሚሞሪ
በጣም ብዙ ጊዜ ውይይት ጠርቷቸው ነበረ እፎይ፣ ሁሉንም ማለት ነው በአክብሮት ቪዲዮ እየሰራ አንተ በህግ የምትፈለግ ሰው ነህ፣ ከአንተ ጋር እንወያይም ሲሉ የነበሩ ሰዎች ናቸው። አሁን ዘንድሮ ደግሞ ካልተወያየ ብለው ጥሪ የሚጠሩት የሀሳብ ለውጥ አምጥታችሁ ነው ወይስ ደግሞ ምንድነው እንደዚህ ያደረጋችሁት ማለት ነው? መጀመሪያ ላይ በጣም ብዙ ውይይት ሲጠራ ለምንድነው ያልተቀበላችሁት የሚለውም እዚሁ ላይ ፖለቲካ ለመስራት ብቻ ቅድም እፎይ እንዳለው እፎይ ጋር ብዙ ሙስሊሞች እየገቡ ስለሚማሩ በደንብ ጥሩ የሆነ ትምህርት ስላለ ይሄን ነገር ለመረበሽ ብቻ ነው ዋናው ሀሳባቸው። ውይይቱን ሳይቀበል ሰው እኮ ውይይት ከተቀበለ በውስጥ ይነጋገራል አይደለ? የት ቤት ነው፣ በኮስት ነው፣ መቼ ነው ሰዓቱ፣ በምን ርዕስ ነው ይባባላል። ስለዚህ ውይይቱን ተቀብለዋል ብሎ ቪዲዮ የሰራው ሐሙስ ቤቴ እንድትመጣ ነው ያለው። በጣም በሚገርም ሁኔታ ቤቴ መጥተህ እንወያያለን። ይሄ አምባገነንነት ነው። ውይይትም እንደዚህም የለም። ኢቭን እፎይ ቢቀበል እንኳን በውስጥ አስባል እነሱ ቤት ሄጄ እኔ እሱ ቤት እና አንድ ኩታራ ምንም ሊባይዜ ብዙዎች ቪዲዮ ሰርተውበታል አብደው። ሲጀመር እንደዚህ አይነቱ እኔ ስለማይመጥነኝም ሲጀመር እንትን አለው ቦታም አንሰጠውም። ቤቴ ይምጣና እንደዚህ አይነት ቀልድ ተጫወቱበት፣ ህዝቡን ተጫወቱበት፣ ድራማ ስሩበት። ጥሩ ነው። ድራማ ስሩበት። ምንም አያውቁም የሚሉትን ማህበረሰብ ተጫወቱበት። ኤኒዌይስ ሻል ያላችሁ አቅም ያላችሁ በታሪክ ላይ ብቃት ያለው ለምሳሌ የታሪክ ራሱን ብሎታል። አቅል አለው ወይ እፎይ እንትን ያለው ሰው ይችላል፣ እውቀት አለው ወይ አለ። ገርፌ ብልከው ምን ሊሉ ነው መልሰው? የዛሬ 2 ዓመት 3 ዓመት ታስታውሳለህ ቢኒ ገና እንደመጣው ንጽጽር እንኳን ምን በማላቅበት ላይ ገርፌ እንትን ስለው ኡስታዞቹ እንደተጣሉት እናውቃለን፣ እናስታውሳለን በደንብ። አሁን ብገርፈው ምን ይጠቅመኛል? አሁን ባለን እንትን ላይ ያኔ ተጣልተው እስካሁን አልታረቁማ፣ በእኔ ምክንያት ተጣልተው። ኤኒዌይስ በደንብ አስተውሉ። ምህረት የለኝም። ሻላ ላይ ይምጣ። ምህረት የሌለው ለአንዴና ለመጨረሻ ጊዜ እሸኛችኋለሁ። 1 ሚሊዮን ያለውን እስቲ ጆሮውን ጠምዛችሁ አስገቡት። እሱን መጅሊሱ እውቅና ስለሰጠው ማለት ነው። እስተነ መጅሊሱ እጄን በቆረጠው እንዲል አደርገዋለኝ። መጅሊሱ አፋር ድረስ ወስዶ እንትን ላለው አይደለም ሶሻል ሚዲያ ላይ መጅሊሱ ራሱ አላቀውም እስኪል ድረስ አደርገዋለሁ ማለት ነው። ድፈርና ተቀበል እፎይም በሉት፣ ግባልኝ ላይቭ ላይ በሉት፣ ኮስት ግባልኝ በሉት። እነኚህ ኩታራዎቹ ቤታቸው ዘግተው ያጨብጭቡ። የእፎይን ኦዲየንስ ለመውሰድ ነው ለመረበሽ ነው እንደዛ ያደረግነው የሚሉ ኩታራዎች እየተነሱ ከኔ ጋር ፕሮፋይል እያደረጉ ውይይት አለን ይላሉ፣ በእኔ ስም ለመፈመስ። ይሄ ውስታዝ ሆናችሁ በዚህ መጠን የሰው ፎቶ አድርጋችሁ ድራማ መስራትስ ነው ለምን አስፈለገ? ኡስታዛችሁ ይምጣ፣ እንዴት ገርፌ እንደምልክ አሳያለሁ። ያኔ ኤኒታይም ለምን ነገ አይለኝም፣ ዛሬ እገባለሁ። ዛሬ ለነገ ቢለኝ ኤኒታይም እውቅና ያለው እሱን እውቅና እንዳለው ስለማቅ ማለት ነው። በመጅሊሱ ላይ እንዴት መግረፍ እንዳለብኝ ያኔ ትረዳላችሁ። እና ዋናው ነገር ግን አሁን የምንፈልገው ምንድን ነው? በጣም ኩል በሆነ ሁኔታ ሙስሊሞች ይማራሉ፣ እውነትን ያውቃሉ። ድራማ እንደሚሰራ እዛ በገንዘብ ሚሊየን እየሰጠ እኛን ታሰድባለህ። ገንዘቡ ሲጎድል አንድ እህት የተናገረችውም አለ። ሰሞኑን እኔን እንደገባ የተሳደበውን 300 ሺህ ብር ሰጡት፣ ኡምራን ማስደረጉት፣ ገንዘብ አልመቃም። አሁን መልሶ እነሱን ሲረግጣቸው የስልክ ምናምን ነገር አሟሉ ተብላችኋል። አሟሉ ረገጣ ሲመጣባቸው ያኔ እኔን ሲረግጥ እኔን ሲሳደብ ነው ትክክል ነህ አይደለህም አላሉትም። ትክክል ነህ ጀግና ምሁር አሉት። ዞር ብሎ ምንም እኮ አላጠፋም። እነሱ ላይ ጥያቄ ሲጠይቃቸው ኖ መጠየቅ አችልም እኛ ጋር ዘመምጣት ምናምን ነገር እንቧ ከረየዋሉ። እፎይ እንዲህ ነው እፎይ እንዲህ ነው እፎይ እንዲህ ነው እያለ ቪዲዮ ሲሰራ ጀግና ምሁር ሲሉት ነበር። ክፈሉ።
ደሞዝ ጨምሩ፣ ደሞዝ ክፍያችሁን ፈጽሙ እንጂ በጀታችን አልቋል ብላለች አንዷ። በጀታችን አልቋል። በእናትህ ክርስቲያን ካለ ክፈተው እሱን። የእኛ ደሞዝ የሙስሊሞች አለቀ ደሞዝ አለች እኮ ክርስቲያን አለ ስዊ ነው። በጀታችን አልቋል ብላለች። ፈልጌ ከፍተዋለሁ። እሺ አንዴ ደሞዛችን እኛ ሙስሊም ሴቶች ሙስሊሞች ክፈሉ እናንተ ደሞዝ ጨምሩ ይለው ትዝ አለኝ። አሁን ደሞዝ ዘፈንክ ብለው ነገር እንዳይሄዱብኝ። እኔስ እኛ በገንዘብ የምንደልለው ሰው የለንም። ሚሊየን ሰጥተን ብናጭበረብረው የምናሰድበው አካል የለንም። እንዲህ ካላደረግ ያ ባለፈው እኛ ጋር የመጣውን ካስታወሳችሁ ብዙ ብር ሰጠሁት ነበር እና የተወሰነ እንትንም ብለፍ ነበር። ገና እኔ ጋር እዚህ ገስት ላይ ገና አስቀድሞ ሁለተኛ ቀን የገባ ጊዜ ሳይሆን አስቀድሞ እኔ ውረድ ብያ እንትና ቢኒና አብራ በውስጥ ምናምን ብዬ አልሸኘሁትም። ተሰባስበው እየየሌ ነበሩ እና ገንዘብ ሰጥተን ገንዘባችንን ትመልሳታለህ፣ ገንዘባችንን ያን ሁሉ ወጪ አውጥተን እነዚህ ብዙዎች እንትን ብላለች። አንዳንዱ ለምሳሌ ስልክ ሁለቴ ነው ስልክ ራሱ የገዙላት 25,000 እና 20,000 አካባቢ ሁለቴ ስልክ ገዝተው ወደ ኦልሞስት ወደ 50,000 ማለት ነው። ትዛ ቤት ኪራይ እየከፈሉ ደሞዝ እየሰጧት እያስተማሩ ወጣችባቸው እና አሁን አለ ሲያዩኝ እንዴት እንደሚናደዱ አሁን ማሰብ ነው እንደሚያሳርራቸው። አጭበርብረው ገንዘብ እንሰጣለን ብለው እንትን ይሉና ከዛ ናስበው ደሞዝ ስከፍል ቆይተ ስልክን ምናምን እዘውብህ ሲወጡ በኋላ እውነትን ሲያውቁ አጭበርብረው እንትን ይሏቸዋል። ልክ እውነቱን ሲያውቁ ቁጭ ብለው አንዱ ለቀን እኛ ጋር ካዳመጡ ይላሉ እንዲህ ተብለን ነበር እኮ እንደማይሆን ሲያውቁት ውልቅ ይላሉ ማለት ነው። ምን ቀረን? ክርስቲያን አለ ቪዲዮ ነው ይብቃ። ክርስቲያን ባይወጣ ደስ ይለኛል። ምን ይሰራል? አይ ላወራችሁ ፈልጌ ነው። ሁላችሁ ነው ጊዜ ካላችሁ፣ ጊዜ ከሌላችሁ ደግሞ ነገ ያወራችኋለሁ። ነገ ክርስቲያንና አውሪው በውስጥሽ ጻፊለት። አረ ክርስቲያን እዚሁ ነው እንዴ? ምን እንደ ያለው ምን እኛ የሙስሊም ወንድ እኮ አይደለንም። ምን እንደ ምናምን ትያለሽ? በአንቺ ድምፅ አንወሰወስ፣ በአንቺ መልክ አንወሰወስ ምናምን የክርስቲያን ወንድ ነው። አልተቀባውም፣ ችግር የለውም። ብትቀቢስ እኛ ምን አገባን? ምናልባት ብዬ ነው። ድምፅ ታፍኗል። ክርስቲያን ዛሬን ጨርስና በውስጥ አውሪኝ። በቃ ሀየሁ ሰዓት ሄዷል። ያ ሰዓት ስለሄደ እናወራለን። ሰላም ደሩላችሁ። እሺ ሰላም ደሩ። መልካም አዳር። እንደና አደሩ። ተምራችኋል ሰዎች፣ ተምራችኋል። ተምራችኋል አልተማራችሁም? ተምራችኋል አልተማራችሁም? ንጽህናን እንዴት አያችሁት? መሐመድ ቂጡን በድንጋይ ይጠርጋል። ውሃ ዞ እየተከተለው ውሃ ቃዞ እየተከተለው እሱን ትቶ ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚጠርገው። ከሽንት ቤት ሲወጣ ሰው ሊጨብጠው ሰላም ሲለው ቅድሚያ ከሽንት ቤት የወጣበት እጁን ግድግዳው ላይ ይጠርጋል። ከዛ መሬት ያባብስና ከዛ ራሱንና ፊቱን ይቀባውና እጁን ከሽንት ቤት ወጥቶ ከዛ ሰላምታ ይመልሳል። ከዛ ምግብ ይቀርብለታል። ከዛ ምግብ ብላ ሲባል እጅን ታጠብ ቅድሚያ ምግብ ከመብላት ሲባል እኔ ታዘዝኩ ጸሎት ላደርግ ስል ነው አቡሉሽን የምፈጽመው ትጥበት የምፈጽመው
ጸሎት ላደርግ ስል እንጂ ምግብ ልበላ ስል አይደለም ይላል። መሐመድ ዝናብ ሲመታው በግ ይሸታል። በቀዝቃዛ ወቅት ያልበዋል። ሲያልበው ሴቶቹ ላቡን በቃ ያጠራቅማሉ። የመሐመድን ላብ የሚንጠባጠበውን ፈሳሹን ከሰውነቱ ላይ በቃ ውስጥ ያጠራቅማሉ። ሴቶቹ ሽቶ መቀባት አይፈቀድላቸውም። ያንን ላቡን የመሐመድን ሽቶ አድርገው ይቀባሉ። እንደ ሽቶ ላቡን የመሐመድን ምራቁን አክንትፍ ሲል ሮጠው ይዙና ምራቁን ይተባበሳሉ። ስፐርሙን ልብሱ ላይ ይረጫል። በምራቃቸው ያሹለታል፣ ይጠርጉለታል፣ በእጃቸው ይፈትጉለታል። ፔሬዳቸውን ልብሳቸው ላይ ያያሉ። አክንትፍ ብለው በምራቃቸው ያጸዳሉ። መሐመድ ቅማል ይቀመልለታል። ሳቦቹ ከቅንድባቸው ከጺማቸው ላይ ቅማል ይንጠባጠባል። መሐመድ የሚታጠበው እጁን፣ ፊቱን፣ ጭንቅላቱንና እግሩን በአንድ እፍኝ ውሃ ነው። በዚች አንድ እፍኝ በእጅ እንደዚህ። ሙሉ ሰውነቱን ሻወር የሚወስደው ደግሞ ከአንድ እፍኝ እስከ 5 እፍኝ በማይበልጥ ነው። በ3 እፍኝ ሊሆን ይችላል፣ በ2 ሊሆን ይችላል፣ በ4 ሊሆን ይችላል፣ በ5 ማክሲመሙ ትልቁ 5 ነው። ከዛ በላይ አይወስድም። ሙሉ ሻወር የሚወስደው ከጭንቅላቱ እስከ ጠፍሩ ሻወር ልብሱን አውልቆ ሙሉ የሚታጠበው በዚህ ከ1 እስከ 5 ሻወር ይወስዳል። እጁንና ፊቱን እግሩን ከሆነ ግን አንድ እንደዚህ በዚች አንድ ነው። ሻወር የሚገባበት ውሃ ቡዳ ውሃ ይባላል። ዌል ኦፍ ቡዳ ይባላል። ጥልቀቱ እምብርታችሁ አካባቢ ነው የሚደርሰው። ወራጅ አይደለም፣ የቆመ ጎሬ ውሃ ነው። የጎሬ ውሃ ታውቃላችሁ። በጣም ሞላ ከተባለ እምብርታችሁ ጋር ከደረሰ ነው። ወደ ጎን እንደዚህ ስለኩት ቁመቱ 6 ክንድ ነው። ወደ ጎን 6 ክንድ ነው፣ 3 ሜትር። እዛ ውስጥ የሞቱ ውሾች ይጣላሉ። ፔሬድ የነካው ጨርቅ ይታይላል። ሰገራ ይጣልበታል። በዛ ነው። በዚች አንድ ወስዶ ውዱ ያደርጋል፣ ይተጣጠብበታል፣ ይግመጠመጥበታል። ምን ያህል? አንድ እፍኝ ውሃ ወስዶ ሻወር ይገባል። በአንድ ቀን 11 ሚስቶቹ ጋር ይገናኛል። ከዛ በኋላ ከዛ ሰገራ ከተጣለበት የሞተ ውሻ ከተጣለበት ከአንድ እፍኝ እስከ 5 እፍኝ አንጥቶ ሰውነቱን ሻወር ይወስዳል። ከሱ የሚፈሰውን ላብ ደግሞ ሽቶ ብለው ይቀቡታል። ይሄ የሙስሊሞች ንጽህና ነው። የሙስሊሞች ንጽህና ነው። ሽቶ ተቀብተው ሴቶቹ በወንድ ጋር ካለፉና ጥሩ ከሸተቱ ዘማዊ ናቸው። አይቻልም። ሽቶ መቀባት አይችሉም ሴቶቹ። ሽቶ ተተቀባች መስጊድ ምትሄድ ከሆነ ልክ ጀናባ እንዳየች ሻወር መውሰድ አለባት እንጂ አይትችልም። ወንዱ ግን ታጥቦ ተቀብቶ ሽቶ ተቀብቶ ከሄደ ከዚህ ሳምንት እስከዛኛው ሳምንት ድረስ ኃጢአቱ ይማራል፣ ይቅር ይባልለታል። ይሄንን ነው እንግዲህ ንጽህና እኛንን ያስተማርናችሁ የሚሉን። ይህንን ነው ንጽህና እኛ ያስተማርናችሁ። እስከነካካችሁ ሽንት ቤት እየሄዳችሁ አይሚን ቤተክርስቲያን እየሄዳችሁ እናንተ ጠርጉም እንደዚህ አትሉም። ማይንዳቸው ላይ በደንብ አድርገው ሰርተው እኛን አታክ እንዲያደርጉ አድርገው ስለገነቧቸው የእነሱን ንጹህ አስተምሮ ይመስላል። ዛሬ ላይ ያሉ ሙስሊሞች ንጹህ ሊሆኑ ይችላሉ። መጽሐፋቸው ግን ንጹህ አይደለም። የእኛ እጅግ በጣም ብዙ ቦታ ላይ ንጹህ እንድትሆኑ ነጭ ፏ ብላችሁ ለብሳችሁ ወደ ቤተክርስቲያን እንድትሄዱ ስርዓት የሚፈጽመውም ቅድሚያ እጁን መታጠብ እንዳለበት ኤቭሪቲንግ
ካቀረበ በኋላ መታጠብ እንዳለበት፣ ወደ ቤተክርስቲያንም ሲሄዱ ንጹህ መሆን እንዳለባቸው መጽሐፍት ይናገራሉ። ይሄ እንደዛ ነው እና እንደዛ ነው ወዶቼ። ሂሩት ወሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ደህና ነህ? አለሁ። አይሰማም? ማስታወቂያ ስራ ነው የገባሁት። ይሰማል? ኑርልን። ማስታወቂያ ለስራ በትልቁ አድርገኝና ማስታወቂያ እንግዲህ ክርስቲያን የቴሌግራም ቻናል ከፍቷልና የክርስቲያንን ወይኔ እንቅልፍ ይዞኛል እንዴ! የክርስቲያን የቴሌግራም ቻናል ተቀላቀሉ ማለት ነው ጋይስ። የእፎይ የቻቱ እንትን ላይ ሊንኩን አስቀምጥላችኋለሁ። የእፎይ ላይ ሌላችሁ ደግሞ ለኔ በውስጥ ጻፉልኝና ኮፒ አድርጌ ልክላችኋለሁ እንዴት መግባት እንዳለባችሁ ማለት ነው። ስለዚህ ይሄ የክርስቲያን የቴሌግራም ቻናል ነው። ሁላችሁም ተቀላቀሉ እና ደግሞ የእፎይ ትልቁን አካውንት ኮፒ ሊንክ ማድረግ እንዳትረሱ በዚያው አጋጣሚ። ይሄው ነው ስሙ። የሚታያችሁ ከሆነ እዩት፣ የማይታያችሁ ከሆነ ግን ለኔ ጻፉልኝ። ክርስቲያን ቻናል አስገቢኝ በሉና ጻፉልኝ። እኔ አስገባችኋለሁ። 16 21 27 ኪዳነ ምሕረት ማርያም መድኃኔዓለም የመጨረሻው እኮ እድሜው ነው። እፎይ የመጨረሻው እኮ እድሜው ነው። የክርስቲያን እድሜ ሙሉ ሰውነቱ ሸብቶ እድሜው ነው 27 ትለኛለች። ወይንም ሪያ ሬንጅ አድርጊው። ድምፁን ስትሰሙ ወጣት ይመስላችኋል? ውጭ ዋሽቶ ነው ማለት ነው። የሸበተ ሰውዬ 27 ዓመቱ ነው ትላለች። እንደ 26 ነኝ አለ ባለፈው፣ አሁን ደግሞ 27 ነኝ አለ። 26 ብሎ ነበረ። 26 አዎ ምን እንትን ካለ ነው 26 ምን ጻፉ እናንተ 26 ብሎ ነው ትምህርት ካቆሙ። ስለዚህ ዋሽቶ ነው መኖር ከጀመረ ይሆናል። እንትን ነው እስከ ተወሰነ ዓመት ድረስ የገጠር ልጅ ስለሆነ እረኛ ነበረ። እሱ አይቆጠርም ሲል ሰምቼዋለሁ። ኖርኩ አይባልም እሱ ሲል ሰምቼዋለሁ። ቴክኖሎጂ መብራት ምናምን አህያ ቦቅሎ ሲነዳ የኖረ ሰውዬ መኪና ሲያልፍ እኮ በሩቁ ድምፅ መኪና ከኋላ ይከተል ነበረ። ከተማ እንዴት እንደመጣ አታውቂም እንዴ? ሁለት አይነት ትረካ አለ ከተማ። በክርስቲያን ቀልድ አላውቅም። በቃ መጀመሪያው የ1984 አካባቢ ኢህአዴግ እንደወደቀ ደርግ እንደወደቀ ኢህአዴግ እንደገባ በሀገሪቷ ላይ አንዳንድ አቪዬሽን እንትኖች ጀቶች ምናምን ይዞሩ ነበረ። እሷን ተከትሎ ሲሮጥ ምንድነች እቺ ትልቅዬ ውብ ምትል ምንድነች ብሎ ሲከተል ጥላው ጠፋች። እሷ ድንገት የሆነ ቦታ ላይ የገጠመው ማዕቃው አካባቢ ነው። እዛ እረኛ ሆነ። ትንሽ ወደ ከተማ ቀርቦ ነበረ። የገጠር ከተማ ነች። ከዛ እረኝነት እየኖረ እዛ አካባቢ ደግሞ በወር አንዴ መኪና ይመጣ ነበር። ከዛ መኪና መጥቶ ሰዎች ይዞ ሲሄድ አይቶ ወይኔ ሰውየውን እዞት ሄደ ብሎ መኪናውን ሲከተል በላው እያለ እየጮኸ ሲከተል መኪናው እያለ ሲሄድ እሱም እየጮኸ ሲከተል ከተማ ገባ። አሁን ከተማ ገብቶ ቀረ። ቤተሰቦቹም የት እንዳሉ አያውቅም። በእንደዚህ አይነት ሁኔታ ነው ከተማ የመጣው። ዘመን መቆጠር የጀመረው ከተማ ከገባ በኋላ ነው። ከዛ በፊት የኖረውን አያውቀውም። እና እናመሰግናለን እህታችን።